ምክንያት ደግሞ ሁለተኛ ሌየር አለው ከመጎሳቆሉ ባሻገር ደግሞ ቋንቋና የማንነት ክብሩ ተረግጦ ደግሞ ሚኖራል ከዜግነት ተገሎ ጸጋዬ ገብረመድህን እንደሚለው የማላይ የምታየኝ የማላውቅ የምታውቀኝ ከሩቅ አጠንቅረህ የምታየኝ የምትጠራጠረኝ እንጂ የማታምነኝ ይለዋል ይድረስ ለማያውቅ ለማላውቅህ ለማታውቀኝ ለምታውቀኝ ለማላውቅህ ለማታውቀኝ የሚለው ወንድሜ የሚለው ላይ እና እነዚህኞቹ ሩቅ መሆናቸው ከፖለቲካ ማህበረሰቡ ደግሞ ይሄንንም አይተዋል እና ቆይ ይሄ ነገር ምንድነው እንዴት ነው እዚህ ሀገር ማህበረሰባዊ ፍትህ ማምጣት የሚቻለው ብሎ ውይይት ሲጀመር ያላሰቡት ከነዚሁ አካባቢዎች የመጡ ልጆች መካከላቸው እንዳሉ ነው ይሄንን ደብል በርደን ያዙት ልጆች የመደብ ጭቆናንም የብሔር መገለልንም የተሸከሙ ልጆች አለፍ ሲል ደግሞ የጾታ ጭቆናንም የተሸከሙ ልጆች እዚሁ መካከላቸው እንዳሉ አልተረዱም ስለዚህ ውይይቱ የጋለ ሲሄድ ይሄንን አየህ አንድ ጨቋኝ ስርዓት አንዱ የሚያደርገው ነገር ትውልድን ዲስአርቲኩሌት ያደርጋል ችግሮቹን መግለጽ የሚችልበትን ቋንቋ ያጠፋበታል ይሄ ፕሮፓጋንዳ ሽቅድምድም ለዛ ነው የሚረዳው ችግሮችን የምትናገርበትን ቋንቋ ያጠፋባል ዲስአርቲኩሌት ያደርጋል ወይም ኢንአርቲኩሌት ያደርጋል ለብዙ ዘመናት እንዴት እንደሚገልጹት ይሄ የኖሩትን የተኖረ ችግራቸውን እንዴት እንደሚገልጹት ያጡ ልጆች ጥያቄ ነበር የሚጠይቁት ጸጋዬ ገብረመድህን ይድረስ ለማላውቅህ ለሚለው ለማላውቅህ ወንድም የሚለው ኢብሳ ጉተማ ኢትዮጵያዊ ማን ነው የሚለው ኦኬ and በኋላ ዋለልኝ ኢትዮጵያዊነትን በሚመለከት በተነተነው ትንተና it was an attempt to find articulation በምን ስም እንጥራው ይሄ የምንኖረውን ህይወት ይሄ የኢትዮጵያ ፖለቲካ ማህበረሰብ የሚኖረውን ህይወት በምን ስም እንጥራው የሚል ችግር ነበራቸው ስለዚህ ያው በወቅቱ ማወቅ መማር ማንበብ ያሳውቃል ብለው ስለሚያምኑ ቋንቋ ፍለጋ ቁጭ ብለው ማንበብ ይጀምራሉ ሲያነቡ ያዩት የምስራቅ ሀገሮችን የኢማንሲፓቶሪ ዲስኮርስ ነው ስለዚህ የግራ ዘመም ፖለቲካ የሚባለው ነገር ወደነሱ ይቀርባል ማለት ነውና በእነሱ በገባቸው መጠን ያንን ሁኔታ ያገሩን ሁኔታ ይገልጻል ያሉት የመደብ ጭቆና አለ የብሔር ጭቆና አለ አንድ ነገር መደረግ አለበት ከዛ ቀርብ ብለው ሲያዩት የኤርትራ ጉዳይ አለ የኤርትራ ጉዳይ የብሔር ጭቆና አይደለም ከቅኝ የተወረሰ በጉልበት የተወሰደ ሀገር ነው እሱ ራሱን የቻለ ነው የኦጋዴን ጉዳይ አለ ይሄም መልስ ልሚሻ ራሱን የቻለ ጉዳይ ነው and እዚሁ ቀረብ ስንል ደግሞ የኦሮሞ ጉዳይ አለ ስለዚህ የብሔር ጥያቄ የሚለው ነገር በብሔር ጥያቄነት ይነሳል ማለት ነው ምንጩ ምንድነው ካልክ የህዝቦች የጉስቁልናና የመከራ የመገለል የተኖረ ህይወት lived experience ያንን በተጨባጭ ማየቱ ያ ትውልድ ወደዚህ አብዮት እየገፋ የመጣው ትውልድ ያንን ማየቱ በተጨባጭ የሚታይ የህዝቦች የግፍ ተቀባይነት ማለትም የጉስቁልና የኋላ ቀርነት የጭቆና እና የመገለል የመነፈግ ችግር አስተውለዋል በተጨባጭ ከዛ ሂስቶሪካል ማቴሪያሊስቶች ናቸው እነዚህ ሰዎች by the way ምን ላይ ነው የሚያተኩሩት የምርት መምረቻዎችን የምርት ባለቤትን የምርት ግንኙነቶችን የምርት ኃይሎችን ነው ያጠኑት ሲያዩ እንዲህ አይነት ችግር አለ እና ወደ መፍትሄው እንዴት እንሄድ አንደኛ ዋናው የምርት መሳሪያ መሬት ስለሆነ መሬቱን ለአራሹ መመለስ ኦኬ ከዛ በመቀጠልስ አራሹን ኢምፓወር ማድረግ ባለመብት እንዲሆን ማድረግ ማለት የዲሞክራሲ የእኩልነት ከዛ ሲሉ ደግሞ ከማህበረሰቡ የተገለላለ ከኢትዮጵያ የፖለቲካ ማህበረሰብ እንዴ ወደ ደቡብ ሲመለከቱ ቆይ ይሄ ደግሞ ዲሞክራሲ ብቻ አይበቃውም ዲሞክራሲ ዜጋ የሆነውን መብት ነው የሚያጎናጽፈው እኩልነት ይሰጠዋል ማለት ነው በሀብታም በድሃ በምናምን መካከል ልዩነት የለም ይላል
አንተም አንድ ቮት ነው ያለ፣ እሱም አንድ ቮት ነው ያለው። ይሄም የመመረጥ መብት አለ፣ አንተ የመመረጥ መብት አለ ነው የሚለው ዲሞክራሲ። ለዛ ነው ማርካኪስ ዲሞክራሲ ኢዝ ኦቨርሬትድ በአሁን ባለው ኢትዮጵያ ሁኔታ የሚለው ኦቨርሬትድ ነው። as far as the south is concerned ዲሞክራሲ ጥያቄውን አይመልስም። ምክንያቱም ዲሞክራሲ ለዴሞስ ነው የሚሰራው፣ ለአንድ የፖለቲካ ማህበረሰብ ይፈልጋል። ኦኬ በዛ ከማህበረሰቡ የተገለሉ ሰዎች አሉ፣ በኢምፓየሩ ባውንደሪ ውስጥ ያሉ ግን የፖለቲካ ማህበረሰብ ውስጥ ኢንቪዚብል የሆኑ ሌሎች አሉ። ምንም ኤጀንሲ የሌላቸው፣ የማይናገሩ፣ የማይደመጡ፣ ድምጽም ቪዚቢሊቲም እይታም የሌላቸው አሉ። ቆይ እነዚህስ ብለው ለካ ደግሞ ይሄም አለ ሲያዩት እነሱ ከላይ ስለሆነ የሚያዩት የብሔር ጭቆናም አለ። የብሔር ጭቆና አለ። in 1971 የኦሮሞ ምሁራን ግን ቁጭ ብለው ይሄን ነገር አጥንተው ታሪካዊ ዳራውን አይተው ይሄንን ነገር ሲገልጹት የቅኝ ግዛት ጥያቄ ነው የኦሮሞ ጥያቄ የሚለውን የኦሮሞ ቮይስ አጌንስት ቲራኒ በሚለው ጽሁፋቸው አርቲክሌት አደረጉት ሜይ 1971 በፈረንጅ አቆጣጠር። so in the midst of this dialogue ነው ምንድነው ይሄን ሁሉ ያመጣባቸው? ጉስቁልና፣ መከራ፣ ኋላ ቀርነት እና መገለል። በቃ ባጭሩ ምንድነው ምንጩ ካልከኝ መገለል፣ ኤክስክሉዥን አለ። the wide swath of peoples in the southern part of Ethiopia እነዚህ የኢምፓየሩ የንፉግነት መገለጫ የሆኑ ተከልለው የሚኖሩ እንደ ጌም ሪዘርቬሽን ላይ እንደሚኖሩ ማለት ያሉ አሉ። ከዛ ደግሞ በዚህኛው ራሱ በኢትዮጵያ የሚባለው ማህበረሰብ ውስጥ ደግሞ በጣም ከባድ ጉስቁልናና ኋላ ቀርነት አለ፣ የዜግነት ልዩነት አለ፣ ጨዋና ዜጋ አለ። ብዙ ነገር ነው፣ ልዩ ስትራቲፊኬሽን አለ። ይሄ ሰስቴይነብል አይደለም አሉ። ይሄ መሆን የለበትም። ስለዚህ እዚህ የእኩልነት፣ የመብት፣ የዲሞክራሲ ጥያቄ አለ፣ እዛ የነጻነት ጥያቄ አለ። ደቡብ የነጻነት ጥያቄ አለ። ከእኩልነት በፊት የሚቀድም ነጻ መሆን አለብን። በነጻዎች መካከል እኩልነትን ማውራት በኢኮኖሚ ማህበረሰቡ አካል ውስጥ ቦዲ ፖለቲክ ውስጥ የሚደረግ ስራ ነው። ለዚህ ምን ብለው ያስቀምጡታል? ኢትዮጵያ ውስጥ የመደብ ቅራኔ አለ፣ የብሔር ጭቆና የወለደው ሌላ ቅራኔ አለ። ኢምፓየር ከመሆኗ የተነሳ በጉልበት ከመያዟ የተነሳ ኢትዮጵያ የአግላይ ጠቅላይ ነገስታት የማዕከላዊነት የጸናበት አገር ስለሆነ፣ አግላይ ጠቅላይ ስንል አግላይ ነው ኤክስክሉድ የሚያደርገው ብዙ ነው። ጠቅላይ ስንል አሲሚሌቲቭ ነው። የተቆጣጠረውን ቦታ ሁሉ አሲሚሌት ለማድረግ ይፈልጋል። ስለዚህ አንድ ቋንቋ፣ አንድ ሃይማኖት ምናምን ይላል። ግን ደግሞ ከማዕዱ ግን ይገፋል። በባህልና በማንነት ሊጠቀልል ይፈልጋል። ከፖለቲካ ማዕዱ ግን ይገፋል። አግላይም ነው ጠቅላይም ነው። እና ይሄን ነገር ቋንቋ ሲፈልጉለት፣ አርቲኩሌሽን ሲፈልጉለት ያሉት የብሔር ጭቆና ነው። የኦሮሞ ናሽናሊስትስ፣ የኤርትራ ናሽናሊስቶች እኛ እንደ ማንኛውም ሌሎች ቅኝ ሀገሮች ከቅኝ ነፃ ሲወጡ የራሳቸውን ሀገር እንደመሰረቱ ለእኛም መመስረት ሲገባን በኢትዮጵያ መንግስት አኔክስ ተደረግን፣ ይሄ ፌር አይደለም የሚል ሴፐሬት ጥያቄ ያነሳሉ። በዛው ይቀጥላሉ። ኦፍኮርስ አኔክሴሽኑ ነው ያንን የወለደው፣ የነሱንም ቢሆን ዲስኢንቻንትመንት ነው የወለደው። እነዚህም እኮ የኢምፓየሩ ዋና አቀንቃኞች ናቸው አብዛኞቹ ልጆች፣ የኢትዮጵያ ብሔርተኝነትን ሆነ የአብዮቱን ያዋለዱት ልጆች። እነዛም ሰው ዲስኢንቻንትድ የሆነ ትውልድ ነው ከንጉሰ ነገስቱ መንግስት ላይ ዲስኢንቻንትመንት ስለነበረ ነው። የኦሮሞ ብሔርተኞች፣ የሶማሊ፣ የሲዳማ ደግሞ ይሄን ነገር እንደ ቅኝ ጥያቄ ነው ያዩት። ምን ማለት ነው? በኃይል የኢትዮጵያ ሀገረ መንግስት መጥቶ መሬታቸውን ይዞ እነሱን ዲስፕሌስ፣ ባህል፣ ማንነት፣ ቋንቋ ምናምናቸውን ዲስፕሌስ አድርጎ የመግፋትና መንፈግ፣ መሬታቸውን መንጠቅ፣ የነጠቃና የገፈፋ እንደዚሁም የመተካት ዲስፕሌስመንትን ያመጣ ስለሆነ የኛ ጥያቄ መሬታችን ይለቀቅ፣ አገራችን ነፃ ይሁን የሚል ነው በሚል አርቲክሌት ተደረገ። ስለዚህ ምንጮቹ የጉስቁልና፣ ኋላ ቀርነት እና የመገለል ሁኔታ፣ ተጨባጭ ሁኔታ የፈጠረው በአገረ መንግስቱ ላይ
የትውልዱ ዲስኢንቻንትመንት ጥያቄ ማንሳት ነው የጀመሩት። መጀመሪያ ቅድም እንዳልኩ በግጥም መልክ በውድድር መልክ፣ በመቀጠል እሱን ፖለቲካዊ መልክ ሲሰጡት ሲተነትኑ ያዩት የመደብ ችግር አለ፣ የብሔር ጭቆና አለ፣ የጾታ መድሎ አለ ወዘተ እያሉ ነው የቀጠሉት። ለዚህ ደግሞ መፍትሄ የሚሆን ብለው ያሰቡት አንደኛ የራስን እድል በራስ የመወሰን መብት ለብሔሮች፣ መሬትን ለአራሹ የመመለስ መብት ለመደብ ጥያቄው፣ ኦኬ የጾታና የሃይማኖት ምናምን እኩልነት በኖርማል የእኩልነት መብት ያለ መገለል መብት። በዚህ መንገድ አገረ መንግስቱን ማደላደል ይቻላል፣ የተዛነፈ ግንኙነትን ማስተካከል ይቻላል የሚል እርምጃ ይወስዳሉ። የነዚህ ኃይሎች አቋም ነው ወደ ደርግ ድረስ ተጠግቶ በደርግ ህገ መንግስት እንኳን የብሔረሰቦች የራስን ዕድል በራስ የመወሰን መብት በህገ መንግስት ውስጥ እንዲውቅና እንዲሰጠው ያደረገው የብሔራዊ ዲሞክራሲያዊ አብዮት የሚባል ፕሮግራም፣ የብሔራዊ ዲሞክራሲያዊ አብዮት ፕሮግራም በማናነት መኢሶኖች ናቸው ያንን ለማርቀቅ ያገዙት ይባላል። የሆነ ሆኖ ግን ያ ሰነድ እውቅና እንዲሰጠው በደርግ ስርዓት ራሱ በኋላ ደግሞ የብሔረሰቦች ጥናት ኢንስቲትዩት ተቋቁሞ ህገ መንግስት ለማርቀቅ በሚደረገው ሂደት እስቲ ብሔሮቹን እንለያቸው፣ አሰፋፈራቸውን፣ ቋንቋቸውን፣ የት እንዳሉ፣ ፍላጎታቸውን፣ አኗኗራቸውን እንወቅ ተብሎ በተወሰነ ደረጃ ቢያንስ ካሁኑ የባህል መብትን እውቅና እንስጠው። በነገራችን ላይ በባህል መብት ረገድ በጣም ተራማጅ ነገር አድርጓል ደርግ፣ በዛ ዘመን በሚፈቅደው መጠን ማለት ነው። ባህሎችን በመሰብሰብ ሙዚየሞቹን እንደገና በማደራጀት የቋንቋዎች ጥናት ኢንስቲትዩትን በማቋቋምና ጥናቶች እንዲደረጉ በማድረግ በተወሰነች ደረጃም ቢሆን የቋንቋዎች አካዴሚ የሚባለውን አምጥቶ ማለት ነው። የአገር ምንድነው ይሄ ህዝብ ለህዝብ የሚባል ፕሮግራም በማዘጋጀት የኢትዮጵያ የተለያዩ የዜማ ምቶችን እነ ሙላቱ አስታጥቄ በጣም የሀገሪቱ የመጨረሻ አርቲስቶች በሙሉ ተካተውበት የባህል ለመጀመሪያ ጊዜ የአንዳንድ ዘፈኖች አንዳንድ ባህሎች አጨፋፈሮች ለምልክትም እንኳን ለናሽናል ኢማጂነሪ ውስጥ የገቡት በዛ ወቅት ነበር። ይሄ ከየት መጣ? ከብሔራዊ ዲሞክራሲ ከነዚሁ ከአብዮታዊው ትውልድ። የሃይማኖቶች እኩልነት በ1966 በኢትዮጵያ ህዝብ ቀጥተኛ ተሳትፎ በአብዮት እውቅና የተሰጠው ቀጥታ። ይሄ ተማሪዎች ጋር የተገናኘ አይደለም። የተማሪ ንቅናቄ ባይዘው አብዮቶቹን አላዋለደም። የተማሪ ንቅናቄ አብዮቶቹ ደርሰው ቀድመውት የሄዱ አብዮቱ የህዝቡ ብሶት ገንፍሎ እነሱ እየተነተኑ እያለ ቀደማቸው። ከዛ ኦኬ ህዝቡ እዚህ ደርሷል እኛ ምን እናድርግ ወደሚለው ጋር ሄዱ ማለት ነው። ከዛ ያው ሂሳዊ ድጋፍ እናድርግ፣ እንደዚህ እናድርግ፣ እንደዛ የሚለው ልጆቹን ለያያቸው። የአብዮቱ ባለቤት ህዝቡ ነው፣ ደርግም አይደለም ልጆቹ ማለት ተማሪዎቹ ማለት። አንዳንዴ ብዙ ጊዜ ተማሪዎቹ እንዳደረጉት ይወራል። ተማሪዎቹ አብዮቱን መልክ ለማስያዝ እንዲሁም በኋላ ላይ ትርጉም ለመስጠት ሞክረዋል። ግን እነሱ አርቲክሌት ነው ያደረጉት። ዛሬ የሚኮነኑት ግን እነሱ ናቸው። አብዮቱን ያዋለደው ግን የኢትዮጵያ ህዝብ ራሱ። ይሄ መረሳት የለበትም። ደርግ ተቆናጠጠው። እነሱ ደግሞ በጣም ያልተደራጁ ስላልነበሩ እንደምንም የተደራጀውን ኃይል አንድ እርምጃ ወደፊት እንዲሄድ ለማድረግ ተራማጅ ኃይሎች ብለው የተወሰነ ርቀት ተጉዘዋል። ያ ምንጩ የተኖረ የህዝቡ ህይወት ነው፣ የህዝቡ ጥያቄ ነው፣ በህዝቡ ውስጥ ያለ ይሄ ጥያቄ ደግሞ በተለያየ መንገድ ጎጃም ገበሬዎች አመጽ፣ በባሌ የነጻነት እንቅስቃሴ፣ የዋቆ ጉቱ፣ በተለያዩ ቦታዎች የነበሩ ትግሎች ማለት ነው። በቋንቋም ረገድ በየቦታው ነበሩ። ኢቭን በትግራይ ቀዳማይ ወያነ፣ የራያ አካባቢ የነበረው አመጽ፣ እነዚህ በሙሉ ቦታ አላቸው ማለት ነው። ምንጮቹ እነዚህ ናቸው። በተጨባጭ የኢትዮጵያ ህዝቦች የተኖረ የህይወት ተሞክሮ the lived experience የመከራ የጉስቁልና የመገለልና የመገፋት የግፍ ጽዋ መሙላት። ይሄ ከዚህ ተነስተው አርቲክሌት ለማድረግ የሄዱት ትውልድ መነሳቱ ያ ትውልድ ይሄን አርቲክሌት ያደረገው ለማንቃት አንዳንድ ነገር አድርጎ ሊሆን ይችላል። ፕሮግራም ጽፎ ይሆናል እንጂ አክቹአሊ አብዮቱ የገነፈለው በህዝቡ ብሶት የችግር የግፍ ጽዋ መሙላት ላይ የተመሰረተ ነው ብዬ አምናለሁ። ያው አስፈላጊነቱ ምንድነው? የብሔር ብሔረሰቦች መብት የራስን ዕድል በራስ መወሰን የሚለው አስፈላጊነቱ ከየት ነው ካልክ እንግዲህ አንደኛ ይሄንን ያለ በግልጽ የሚታይ የፍትህ ጉድለት የፍትህ እጦት እንዴት ይመለስ ሲባል ቀደም ሲል እንዳልኩት የመደብን ጥያቄ በመመለስ
የጾታዊ ሃይማኖትና የተለያዩ የመለያየት ማለት የዲስክሪሚኔሽን ጉዳዮችን በመመለስ የብሔር ጥያቄን የብሔር ጭቆናን በማስቀረት የሚል ነው። በሜይንስትሪሙ ኢትዮጵያኒስት ፖለቲካል ክላስ የተወሰደው እርምጃ ይሄ ነው። የብሔሮቹ ምሁራን ደግሞ ሌላ ሌየርም ሰጥተውታል። የቅኝ ጥያቄ የቅኝ ግዛት ጥያቄ ነው የኛ ጥያቄ የሚል የኦሮሞ የሲዳማ የኦጋዴን እና ሌሎች የደቡብ ኢትዮጵያ የተጨቆኑ ህዝቦች የሚያነሱት ጥያቄ የቅኝ ግዛት ጥያቄ የሚል ሆኗል። ሜይንስትሪሙ ኢትዮጵያኒስት የሆነው ከሌሎች ብሔሮች የሚምጣ ከሜይንስትሪሙ ከዋናው የኢትዮጵያ የፖለቲካ ክላስ የሚምጣ መደብ የሚምጣ የብሔር ጭቆና ብሎ ያነሳው ነገር አለ። መሰረቱ ምንድነው ካልክ አስፈላጊነቱ ለምንድነው በኢትዮጵያ ውስጥ የብሔር ጭቆና አለ ብሎ ከመደምደም ኦኬ ወይንም ደግሞ የቅኝ ግዛት ጥያቄ ያላቸው ህዝቦች አሉ ብሎ ከመደምደም ይመነጭና ከዚህ መግባባት ማለት ነው መሰረታዊ መግባባት ይመነጭና እንደ ችግሩ ትንተና መሰረት ተመጣጣኝ ምላሽ ለመስጠት የራስን ዕድል በራስ የመወሰን መብት አስፈላጊ ነው የሚለው ጋር ይደርሳል። ግን የራስን ዕድል በራስ የመወሰን መብት እስከምን ድረስ አንዳንዶቹ እስከ ኦቶኖሚ ዲሴንትራላይዜሽን እና ኦቶኖሚ የሚሉ አሉ። የለም ፌደራል የሆነ አደረጃጀት የሚሉ አሉ። እንዲሁም ከዛ አልፎ ደግሞ የራስን ዕድል በራስ ወስኖ አገር እስከ መመስረት ይሄንን ምን ብለው ነው አርቲክሌት ያደረጉት? እስከ መገንጠል ምንድነው አሲም የሚያደርጉት? ተፈጥሯዊ የሆነው ማህበር የኢትዮጵያ የሚባለው ኢምፓየር ነው። ከሱ መለየት ኦኬ መገንጠል ነው ተብሎ ማለት ነው። እንዴት ነው ሲያስቡ የሚያስቡት? መገንጠል አርገ ስታደርገው ሪሜዲያል ነው ያሉ ጭቆናዎች ግፎችን ለማስተካከል አስፈላጊ ነው የሚል ነው። በጣም ፕራግማቲክ ነው እንጂ ዩቶፒያን አይደለም። ይሄ ችግሮች አሉ፣ ችግሮቹን ለመቅረፍ ያለው አማራጭ የራስን ዕድል በራስ የመወሰን መብትን እውቅና መስጠት ነው። የወል ማንነትን መብት እውቅና መስጠት ነው የሚል ነው። ኦኬ በቅኝ ግዛት አስተንትኖ የሚሄዱት ደግሞ አገር ተይዞብናል፣ በጉልበት ተይዞብናል፣ በዚህ የፖለቲካ ማህበረሰብ ውስጥ በፈቃደኝነት አልገባንም፣ በፈቃደኝነትና በዲሞክራሲ አግባብ እየተዳደረን አይደለም፣ መጀመሪያ በጉልበት የተጫነብን አገዛዝ መነሳት አለበት፣ ከዛ ቀጥሎ በህዝቦች ፈቃድ ላይ የተመሰረተ አብሮነት ወይም መለየት መተግበር አለበት። ማህበረሰቡ በጉልበት የተያዘው በመሳሪያ የተያዘውና ሲቃወም የኖረው ህዝብ በራሱ ድምጽ የዚህ የፖለቲካ ማህበረሰብ አካል ለመሆን ወይም ላለመሆን ውሳኔ ማድረግ አለበት። ይሄ ሳይደረግ የሚደረግ የኢትዮጵያ ህልውና ወይም አብሮነት በጉልበት አንድን ህዝብ በግድ ማስቀጠል ነው የሚሆነው። ይሄ ደግሞ መቼም ቢሆን ሰላም አይሰጠውም ለዛ አገር፣ የጊዜ ጉዳይ ነው። በጉልበት የተያዘ አገር በጉልበት ይፈርሳል። እና አሁን የኦሮሞ ዜማዎች ውስጥ ካየ ሁሉ ጊዜ በቃ ሮሮን በዚህ ቀን መጣብንና ይሄንን እንዴት አድርገን ነው አንድኔ የምወደው ዘፋኝ አለ አከሚት ፍራ ዶርኩ ሮሮ ቀንባ ጎደኒት ይላል ሽመሉን እያሳየ ማለት ነው። እና በደልን እንዴት ነው የምታየው? አናታናቱን በጉልበት የመጣብህን ጫና በጉልበት ነው የምትመክተው እያለህ ነው። ቅኝ ግዛት ደግሞ በጉልበት የነጠቃና የገፈፋ ነው ካልክ መልስ መፍትሄው ይሄ ነው። if you look at it በደንብ አትኩሮት ከሰጠህ ካየኸው የእውነተኛ የኦሮሞ ብሔርተኞች የሶማሊ የኢትዮጵያ ደቡባዊ ህዝቦች ሁሉ ብሔርተኝነት የቅኝ ግዛት ጥያቄ ነው ብሎ ሲል የራስን ዕድል በራስ የመወሰን መብት እንደ መፍትሄ ሲያቀርብ ዩቶፒያን ነው። በቃ መልካሙ ዘመን የሚመጣው በዚህ መንገድ ነው። the paradise is going to be promised this way ነው። የመጨረሻው ፕሮግሬሲቭ ህልም ነው ማለት ነው። በሜይንስትሪም የኢትዮጵያ የፖለቲካ መደብ ደግሞ የብሔር ጭቆና ነው ያለው። የብሔር ጭቆናን ማስቀረት አለብን ብለው ሲንቀሳቀሱ እና በዚህ ምክንያት የራስን ዕድል በራስ የመወሰን መብት ከደርግ ጀምሮ እውቅና ሲሰጡት ምን ብለው ነው? የተዛባውን ግንኙነት ለማስተካከል እንደ ሬሜዲ የማስተካከያ እርምጃ ማለት ነው። የማስተካከያ እርምጃ ማለት የግንኙነቶችን የማደላደል እርምጃ። ጭቆና ነበረ፣ ያን ጭቆና የምናስቀርበት ነው። መሰረታዊ ልዩነት አለው ሪሜዲያሊ የማየትና ታዲያ ምን ተበደልክ ሊልህ ነው መጀመሪያው መብቴን ስትል እና ምን ጎድሎብህ መበደልህን ማሳየት አለብህ።
የቅኝ ግዛት ጥያቄ የሚሉት ሰዎች ግን መበደልን አይደለም አገር ነበረን አገር ተይዞብናል ማንነት ነበረን ማንነት ተደፍጥጦብናል ኦኬ ስርዓት ነበረን ስርዓታችን ተደፍቆብናል ስለዚህ አገራችን መጀመሪያ ይመለስልን ይለቀቅልን የወል የመወሰን ውስጥ መብታችን ይመለስልን ስለዚህ የራስን እድል በራስ መወሰን የሚለው ከኢትዮጵያ ጋር ነን ወይም አይደለንም የሚለው ማለት የኢምፓየሩ አካል ነን ወይስ አይደለንም የሚለው መብታችን ይመለስልን ከዛ በኋላ አብረን እንኖራለን ወይስ አንኖርም የሚለውን የመወሰን መብት ካለን መሰረታዊ የሆነ ቫዮለንስ the colonial violence ሰንኮፉ ተነቅሏል ማለት ነው የሚል ነው ይሄኛው አስተሳሰብ የኢን ፌደራሊዝም በተደራደሩ ሰዎች መካከል ነበረ እና በምን ታያለ ይሄንን መቅደሙን ስታየው የተዛነፉ ግንኙነቶችን ለማስተካከል ምናምን ከሚለው አልፎ ማለት ነው የማስተካከል ሪሜዲያል ነገር እንዳለ ሆኖ ኦኬ ዘላቂ ሰላም ለማስፈን ይላል ምን ማለት ነው ኢምፓየር የተመሰረተው በምንድነው በጉልበት አንዳንዶች ዛሬ ልክ እንደ ትልቅ ዕውቀት እንደ አዲስ መገለጥ አድርገው የሚያወሩት አለ ሁሉም ኢምፓየር በጉልበት ነው የሚመሰረተው የኢትዮጵያን ለየት የሚያደርገው ነገር የለም ምናምን ይላል ኤክስኪውዝ ሚ በጉልበት የተመሰረቱት ኢምፓየሮች በሙሉ ወይ ወድቀዋል ወይ ራሳቸውን አስተካክለው አርመዋል ወይ ለቀዋል ሁሉ ኦኬ የኛ ለምንድነው ታዲያ ያን ያህል ማይቀበለው ግን እሱ ብቻ አይደለም ዋናው ነገር በጉልበት መመስረቱ ምናምን አይደለም የፖለቲካ ስርዓት ውስጥ የጉልበት ሰንኮፍ የነፍጠኝነት ሰንኮፍ the sting of violence ማለት ነው መሰረታዊ ሆኖ ቀጥሏል ሶሻሊስት አብዮት ተካሂዶ የብሔር ፌደራሊዝም ያመጣ አብዮት ተካሂዶ የቄሮ አብዮትም ተካሂዶ ከኢትዮጵያ ፖለቲካ ውስጥ ያልወጣው አንድ ነገር ምንድነው ብለ ብትጠይቀኝ the sting of violence የኃይል ተግባር ከፖለቲካው ውስጥ የሰንኮፍ አለመነቀል ነው ለምንድነው ያልተነቀለው ካልክ በኃይል የተያዙ ህዝቦች ዛሬም በኃይል አብረን እንድንቀጥል እየተገደዱ ነው የራሳቸውን የመወሰን መብት ሳይጠቀሙ ታፍነው ማለት ነው በነገራችን ላይ የህገ መንግስቱ ዲክላራቶሪ ነው የራስን ድል በራስ የወሰነ ዕውቅና ይሰጣል ግን ቶፕ ዳውን ነው የነገራቸው so the ኢትዮጵያ ብሔሮች they are the oppressed to be liberated waiting to be liberated ሌላ ነው ኤጀንሲ ያለው ሌላ ነው የአድራጊነት መብት የነጋሪነት መብት አዋጁን የሚነግረው ከላይ ቶፕ ዳውን የሆነ ነፃ አውጪ አለ እና መብት ተከብሯል ነው ደግሞ ያቆም ያለው ለዛ ነው ኦፒዲዮ ሲመሰረት እኮ ያለው የኢትዮጵያ የብሔሮች ጥያቄ ተመልሷል የኦሮሞ ህዝብ የዘመናት ጥያቄ ተመልሷል the Ethiopia is here and now ብሎ እኮ ነው የጀመረው ለዛ ነው ኦፒዲዮ የኦሮሞ ህዝብ የነፃነት ትግል አካል አይደለም የምንለው ለጥያቄ ተመልሷል አፍን ዝጋ ለማለት የተፈጠረ ድርጅት ስለሆነ ሬፈረንደም ሳይካሄድ ይሄው ተመልሷል እኔ ደግሞ እሱ ስለተመለሰ ይሄው ባንተ ስም ስልጣን ይዣለሁ ጭጭበል ነው ያለው ከዛ ምንድነው ያደረገው የኦሮሞ ማንነት ሴኩሪታይዝድ ነው ያለው ስለዚህ የዚህ የኃይል ተግባር ሰንኮፍ the sting of violence ከኢትዮጵያ ፖለቲካ እንዲነቀል ኢትዮጵያ ከነፍጠኛ ስርዓት እንድትገላገል ከተፈለገ ነፍጥ ማለት የኢትዮጵያ ፖለቲካ ብረት የሚጠበቅ ሆኖ ነው ያለው ዛሬም ምንድነው የሚባለው የብሔር ጥያቄ የሚያነሱ ሰዎች ጽንፈኞች ወይም ሽብርተኞች ወይም አገር በታኞች ናቸው አብይ አህመድ ስልጣን ሲይዝ ምን ብሎ ነው ያዘው አገርን ለማዳን ሚሊኔሪያን የሆነ ንግግር ፕሮፌሰር መርዳር ወልዳረጋይ እንደዛ ያለ በኢትዮጵያ የፖለቲካ ታሪክ ውስጥ ሚሊኔሪያኒዝም አለ ይላሉ ምንድነው ይሄ የሆነ መሲህ በእግዚአብሔር አንድ ቀን የሆነ አይነት ልዩ መሲህ እንደ ቴዎድሮስ ምናምን አይነት ልኮ አገሪቷን ይታደጋታል ይቤዣታል እቺ የእግዚአብሔር አገር ነች የሚለው አስተሳሰብ በቴዎድሮስ ጊዜ ነበር ያው እንደምታውቀው የዘመነ መሳፍንትና የቴዎድሮስ ዘመን ባለሙያ ናቸው ፕሮፌሰር መርዳር ወልዳረጋይ የቆየ አርቲክል ነው ይሄ ባይዘው 78 ምናምን ይጻፍ ሚሊኔሪያን አቲቲዩድ ይላሉ በኢትዮጵያ ፖለቲካ ታሪክ ውስጥ ይሄ ሚሊኔሪያኒዝም ዛሬ መሳያኒክ ሆኖ በአብይ የሚገለጸው ማለት ነው አብይ በጣም ክላሲክ ሚሊኔሪያን ነው እንደ ኦልሞስት እንደ ቴዎድሮስ ነው የሚናገረው ኢትዮጵያን ከኦሮሞ አዳንኩ እኮ ነው የሚለው ለማዳን ይላል ምን ማለት ነው ይሄ ምንድነው ለማፈን ኦኬ እና ኢምፓየሩን አሁንም ለማስቀጠል ሳያፍር እኮ ነው ብርሃኑ ጁላ ሀገር ለማስቀጠል ምናምን ይላል ሀገር የምታስቀጥለው የህዝቦቿን ነፃነት በማስጠበቅ ነው
እንጂ እነሱን በማፈን ከነሱ አገርን በመከላከል አይደለም። ስለዚህ ምንድነው የሚሆነው? የኢትዮጵያ የፖለቲካ ቋንቋ የብረት ቋንቋ ነው፣ የጉልበት ቋንቋ ነው። ለዛ ነው ዛሬ ከሂንተርላንዱ በነገራችን ላይ ለዚህ ንግግሬ የመጨረሻው ማረጋገጫ የትግራይና የአማራ ክልል ጦርነት አሁን እየተካሄደ ያለው ነው። የሌሎቹ የኛዎቹ እንተው። ምክንያቱም the very cradle of Ethiopian civilization የኢትዮጵያዊ ማንነትና የኢትዮጵያ ስልጣኔ የሚባለው ዋናው ክሬድል ባለፉት 5-6 ዓመታት የዘር ማጥፋት ጦርነቶች ማዕከል ነው የሆኑት። ምን ማለት ነው? የኃይል ተግባር ከዛ የፖለቲካ ስርዓት ውስጥ ሊወጣ አልቻለም፣ የኛን ኢትዮጵያ ባለመቀበላቸው ምክንያት ማለት ነው። ይሄው ነው። አሁንም ማንም 4 ኪሎ የሚቀመጥ ሰው ነገ ጠዋት ኦሮሞም ቢሆን ጀዋርም ቢሆን ይሄንን ሰንኮፍ ከውስጡ ካልነቀለ የህዝቦች የራስን ዕድል በራስ የመወሰን መብት እና በራሳቸው ፈቃድ ነፃ ሆነው አብረነን አይደለንም የሚለው እስኪወስኑ ድረስ ኢትዮጵያ የብሔር ማንነቶቿ ሴኩሪታይዝድ እንደሆኑ ነው የሚሆኑት። ማለት የኦሮሞ ማንነት፣ የሶማሌ የኦጋዴን ማንነት የኢትዮጵያ ህልውና ስጋት ምንጭ ሆነው ይቀጥላሉ። ስለዚህ የኢትዮጵያ የደህንነት ፖሊሲ ሁልጊዜ የብሔሮችን የብሔርና የሃይማኖቶችን ሴኩሪታይዝ ኢትዮጵያ ውስጥ እንደምታውቀው የኢትዮጵያ ሙስሊሞች ጥያቄ የመብት ጥያቄ ሳይሆን የደህንነት ስጋት ጥያቄ ነው ተደርጎ ይታይ ነበር ለረጅም ዘመናት፣ የብሔሮችም እንደዛው። ስለዚህ ምንድነው የምታደርገው? እነዚህን ቡድኖች ዛሬ ድረስ የኢትዮጵያ መጅሊስ በመንግስት ነው እንደፈለገ የሚሾመው የሚሻረው። አብይ ከመጣ በኋላ ደግሞ ሌሎቹም እነዚህ ሃይማኖቶች የኦርቶዶክስም የፕሮቴስታንትም ይኸው ሲናጥ ነው ያለው። እስከ ሰሞኑ ጻድቁ አብዶ በምክር ቤት አንዳንድ መግለጫ እስኪያወጡበት ድረስ አብይ ገብቶ ስላበላሸው በእና ሐዋርያ ዘላለም ምናምን በኩል ማለት ነው። የነዩ ጩፋ የነ እስራኤል ዳንሳ ምናምን ክርክር ከዛ የመነጨ ነው አሁን የሆነ ያለው በዚህ ሰሞን። ምን ለማለት ነው? የራስን ዕድል በራስ የመወሰን መብት በህዝብ የማመን መርህ ስለሆነ አንተ አትሳቀቅ፣ የደህንነት ስጋት እያልክ እነከሌ ኦሮምኛ ታክሲ ውስጥ ስለተናገሩ ከምትሳቀቅ ገልመጥ ከምትል እንዴ የት ነው ያለሁት ከምትል እመነው ይሄን ህዝብ ለራሱ የሚጠቅመውን ይወስናል። በራሱ አንሰላስሎ ሰፊ ገበያ ነው የሚፈጥርልኝ ኢትዮጵያ የሚባለው ማህበር ምናምን ብሎ ከጎረቤቶች ጋር ያስባል፣ ለራሱ ያውቅበታል። ግን አንተ እመንና እስቲ ራሱ እንዲወስን መብቱን ስጠው። ቁጭ ብለህ ማዕከል ላይ 14 ሰው ጠይቀህ 14ቱ 12ቱ የኢትኒክ ፌደራሊዝም ግጭት አምጥቷል ብለው መለሱ። ስለዚህ 80% የኢትዮጵያ ህዝብ የአዲስ አበባ ህዝብ 14 ሰው ነው ከጠየቀው። the wrong sample። የራስን ዕድል በራስ መወሰን ለኢትዮጵያ አደገኛ ነው ምናምን፣ ስለዚህ ህገ መንግስቱ ይሻሻል ምናምን ይላል። የኢትዮጵያ ምሁር ማለት ይሄ ነው ዛሬ የሚያደርገው ነገር። በነገራችን ላይ አይተዋል እኮ ይሄ እንደዚህ አይነት ሪፖርት ወጥቷል እኮ 50 ሰው ጠይቆ ከዛ 40 እንደዚህ ብለዋል ምናምን ይላል። ኖ ግድ የለም እዛ ምን ወሰደ? እንደ ፈረንጆቹ ቢሆን ፖል ምናምን ይሰራል ኦፒኒየን ፖል። ምርጫ ልቀቀው በቃ። የኢትዮጵያ አንድነት ምናምን አንተን ከሚያሰጋ ያህል እነሱንም ያሰጋቸዋል። እዚህ የራስን ዕድል በራስ የመወሰን መብት ለምንድነው የሆነ የሚያዞርህ ልክ አጋንንት እንደያዘው ሰው የሚያስጮህ? ምን ሆኖ ነው? አንቀጽ 39 ሲባል የኢትዮጵያ የፖለቲካ ማዕከል ተደርጎ የሚጨቃጭቁበት ማለት ነው። የሰው የፖለቲካ አቋም የሚወሰነው በአንቀጽ 39 ላይ ያለው አቋም ላይ ነው። ካየው የአንድነት ኃይሎች የብሔርተኛ ኃይሎች ምናምን ይባላል በሱ ላይ ተመስርቶ። እንዴ ይሄ እኮ ነው ሀገሩን ነፃ ሊያወጣው ያለው። ይሄ እሱን ነገር መቃወም ማለት ምን ማለት? ኢት ኢዝ አ ሊትመስ ቴስት። እኔ አንዳንድ ሰዎች ጋር አሁን እነልደቱ ጋር ለምን አትነጋገርም አልከራከርም። ምክንያቱም ኢት ኢዝ አ ሊትመስ ቴስት። በዲሞክራሲ ያምናሉ አያምኑም የሚለውን ማረጋግጠው አንቀጽ 39 ላይ ያላቸው አቋም ናቸው። በማንኛውም ሰው በዲሞክራሲ በህዝብ ፈቃድ በህዝብ ውሳኔ የሚያምን ከሆነ በዚህ አንቀጽ ላይ ችግር ምናምን ሊፈጥር አይሞክርም። ይሄ አንቀጽ ችግር ነው ብሎ ከተነሳ በዲሞክራሲ አያምንም። ምን ሊያደርግ ብዬ ነው ከሱ ጋር የምነጋገረው? በህዝብ ፈቃድ የማያምን ሰው ጋር ምን ብለህ ነው የምትነጋገረው? በህዝብ ፍላጎት መገለጽ ላይ የማይተማመን ሰው ህዝቦች በራሳቸው ሐሳባቸውን ይወስናሉ የሚለውን ነገር ላለመቀበል የኢትዮጵያ ምሁራን በሙሉ አይናቸውን ጨፍነው
በፍጹም ይሄን ማየት አንችልም እያሉ ነው ያሉት። የኢትዮጵያ የፖለቲካ መደብ በሙሉ ይሄንን ነው እያለ ያለው። ኦኬ ይሄ ትክክል አይደለም። ግን ህልመኞቹ ያሰቡት ምንድነው? በዚህ የብሔሮች የራስን ዕድል በራስ የመወሰን መብት ብለህ ስታይ ዘላቂ ሰላም ለማምጣት ሲባል ይላሉ። በህዝቦች መካከል መተማመንን ኮንፊደንስ ኤንድ ትረስት ለማምጣት ሲባል ምን ማለት ነው? ይሄዳሉ አይሄዱም ብዬ እንዳልሳቀቅ የራሳቸውን ዕድል በራስ የመወሰን መብት እሰጣቸዋለሁ። ቢሄዱም እንኳን በጉልበት ስለማይሆን ኦኬ ጦርነት ግን አንሰማም። ማንም ሰው መብቴ ተበደለ ተነፈገ ብሎ ክላሽ አያነሳም። የኃይል ተግባር ሰንኮፍ ከኢትዮጵያ የፖለቲካ ሰዋሰው ውስጥ ተነቅሎ ለዘላለሙ ይወጣል ማለት ነው። ይገነጠላል እገነጠላለሁ ካለ መገንጠሌን ይከለክሉኛል፣ የራሴን ሀገር መሰረታለሁ ካለ በእኔ እምነት ያንን ይከለክሉኛል ብሎ ክላሽ ማንሳት ማንም አይጠበቅበትም። ምንድነው የሚያደርገው? ምክር ቤት ይሄድና ያስመዘግባል። አጀንዳ ሬፈረንደም ይካሄድልኝ ብሎ ማለት ነው። የመገንጠል ስጋት አለ ብሎ የሚፈራ ሰው ካለ ደግሞ ምንድነው የሚያደርገው? ምርጫ ቦርድ ይሄድና የሬፈረንደሙ ጉዳይ ላይ የጥያቄ ፍሬም አደራረግ ላይ መብት ስላለኝ እንደዚህ አይነት ፍሬም ይደረግ፣ አንድ ብቻ አማራጭ ሳይሆን 2 ይደረግ፣ 6 ይደረግ ነው። በፌደራሊዝም በምናምን የሆነ ቫሪጌትድ የሆነ የምርጫ ስርዓት እንዲገባልኝ ይፈልጋለሁ ብሎ እሱም ያስመዝግብ። ከዛ በኋላ ህዝብ ሊወስን ከመሄዱ በፊት ድምጹን እያሰማ አራ ይጠቅማችሁ መገንጠል እረ ይጠቅማል ምናምን እያሉ ይከራከሩ። ኢትዮጵያ አብሮነትን አትራክቲቭ ለማድረግ መድከም አለበት። የኢትዮ አማራ ፖለቲካ ሊቃን አብሮነት በጣም ደስ የሚል ነገር እንደሆነ ለብሔርተኞች መሸጥ አለባቸው። they have to earn it። በጉልበት ስለያዙት በቃ አሁን እንቀጥል ሌላውን ነገር ረስተን የሚባል ነገር የለም። you have to earn it። የዛሬው ትውልድ ለኢትዮጵያ ብሔሮች አብሮነት ከመለየት የተሻለ ሳቢነት እንዳለው ማሳየት አለባቸው። ይሄ ግዴታቸው ነው። ፖለቲካ ማለት ይሄ ነው። ጎበዝ ከሆኑ እነሱ ለኮንስቲትዩንሳቸው እየጮሁ የእንትና ወለጋ ቢዛሞ ነው ደራ የኔ ነው እንትን የኔ ነው ምናምን ብለው ከሚፎክሩ የደራ ህዝብ እነሱን እንዲሰማ የቅንብቤት ህዝብ እነሱን እንዲሰማ የቦሴትና የከረዩ ህዝብ እነሱን እንዲሰማ ማድረግ መቻል ነው ያለባቸው። ይሄ ደግሞ ዲፕ ሊስኒንግ ይጠይቃል። ሰዎች በቋንቋቸው ሲናገሩ ለመስማት ፈቃደኝነት ይጠይቃል። I'll tell you why I do not start conversation with people like ልደቱ። አንድ ነገር ነው የጠየቁት። እንከራከራለን ከተባለ እኔ በኦሮምኛ ነው የምናገረው፣ ኦሮምኛ እንደማትችል አውቃለሁ፣ ነገር ግን በትርጉምም ቢሆን ቁጭ ብለህ ማዳመጥ አለብህ። ኦኬ ለእኔ ላይ የደረሰው ጫና በእኔ ቋንቋ ዲስአርቲኩሌት እንድደረግ ተደርጓል። ኢምፔሪያል ፖለቲክስ ይሄን አድርጓል። ስለዚህ በራሴ ቋንቋ አርቲኩሌት እንዳደርግ እኔ እድል ይኖረኛል። አንተ ደግሞ ያንን ቋንቋ ሰምተህ በትርጉም እኔ የምለውን አውቀህ ምላሽ ትሰጣለህ። this is a basic minimum የጠየቁት። ምንድነው የተባለው? ቋንቋውን እንዳይችል ስላወቀ መከራከር ስላልፈለገ ነው ምናምን አሉ። እኔ ደግሞ እያልኩ ያለሁት እኔ ያንተን ቋንቋ ስችል አንተ የኔን አለመቻልህ በመጀመሪያ ደረጃ ስለዛ አገር ማንነት ምን ይናገራል? ሁለተኛ ለኔ የኢትዮጵያ ሀገረ መንግስትን ግልጋሎቶች ለማግኘት በትርጉም ሲቀርብልኝ ችግር ያልነበረም፣ ትርጉም አጥቼ ነበር ሲቸገር ነበር። አንተ ግን ዛሬ በ21ኛው ክፍለ ዘመን በትርጉም አዳምጠኝ እኔ ስናገር እና አንተ በቋንቋህ መልስ ስትባል የሚከብድህ ለምንድን ነው? ይሄ ዲፕ ሊስኒንግ ኤቲካል ሊስኒንግ ይባላል በፈረንጆቹ። የማይመችህን እውነት ባትወደው እንኳን ድምጹንና ቋንቋውን ለመስማት ቁርጠኝነት ከሌለ አንተ ዴሞክራት አይደለም። ከእንደዚህ አይነቶች ጋር መነጋገር ትርጉም የለውም። ሜዳውም መጫወቻ ሜዳውም ህጉም ዳኛውም አራጋቢውም እኔ ልሁን ነው እያለ ያለው። ቆይ አትሊስት ድምጽ እንኳን ይቀየር እስቲ።
ስለ አንድ አገር አንድ የፖለቲካ ማህበረሰብ ውስጥ ሆነን እየተነጋገርን እንደሆነ ኦኬ የኔም ቋንቋ እዚህ ማህበረሰብ ውስጥ ፓርት ኦፍ ኢት እንደሆነ እንድታውቅ ቢያንስ በራሴ ቋንቋ ልናገር ለምን ነው ይሆንብሃል ለምን ያስፈራሃል እቺኑን የጠየቁት and የተባለው ኦኬ ይሄም የማይሆንልህ ከሆነ ለሁለታችንም ኒውትራል በሆነ ቋንቋ በእንግሊዝኛ እንከራከር ይሄን ስጠይቅ መከራከር ስላልፈለገ ሰውየው ቋንቋውን እንደማይችል ጭራሽ የቀልድ ጉዳይ ሆኖ እኔ ልክ ልደቱ እንግሊዝኛ አይችልም ያልኩ ያህል እኔ ቺዬ ነው እንደ እንግሊዝኛ ከሱ የተሻለ ተደርጎ ጭራሽ ያው የመደዴ ፕሮፓጋንዳ አይደል በዘመኑ ያለው እና ለሱ ምላሽ የሚሰጡም ልጆች አሉ መበሻሸቂያ ሆነ ነገሩ እንግሊዝኛ እንደማይችል ስላወቀ በእንግሊዝኛ ልግጠመው አለ ጸጋይ ምናምን እኔ ልክ የእንግሊዝኛ ችሎታዬን በሱ ላይ ለማሳየት ምን ሁለታችንም አንድ አይነት ትምህርት ቤት እንዲሁም ከሱ የባሰ ፐብሊክ ስኩል ነው የተማርኩት እኔ ያብተም ልጅ አይደለሁም እንደሱ you know ሶ እንደዛ አልነበረም ነገሩ ገብቷል የት ጋር ነገሮች በጣም ኳሊቲያቸው ዝቅ እንደሚል ላሳይ ብዬ ነው ይሄን ምሳሌ ያነሳሁት እውነተኛ ዴሞክራት አይደሉም first and foremost democracy is overrated በኢትዮጵያ ውስጥ የኢትዮጵያ ጭቁን ብሔሮች የዲሞክራሲ ጥያቄ ብቻ አይደለም ያላቸው ኖ ስለዚህ ለዘመናት የአንድነት ኃይሎች የሚባሉ ሰዎች የሰብአዊ መብትና የዲሞክራሲ ጥያቄ ያነሳሉ የኢትዮጵያ ጭቁን ህዝቦች ግን የሚያነሱት ጥያቄ የብሔር እኩልነት ጥያቄ የፍትህ ጥያቄ ነበር የክልልነት ጥያቄ የማንነት ጥያቄ ቋንቋቸው አለመከበር ጥያቄ ይሄን ነበር የሚያነሱት እነዚህስ የዲሞክራሲና የሰብአዊ መብት ጥያቄ ባነሱት በዛው ድምጻቸው የብሔር መብትን ይቃወማሉ ለዚህ ነው ኮሄረንስ ያጡት እንኳን የአንድነት ኃይል ሊሆኑ ቀርቶ አይችሉም የአንድነት ኃይልማ የሚሆነው የራስን ዕድል በራስ የመወሰን መብትን የሚቀበለው ሰው ብቻ እኔ ሁሉ ጊዜ እንደምለው አንቀጽ 39 it is the case of the apparently dividing that actually unites okay ይሄ አንቀጽ actually በነጻነት የኃይል ተግባር ሳይሆን በነገራችን ላይ ይሄን ያህል መነጋገር አያስፈልገንም ኢትዮጵያ ውስጥ በእኔ እምነት ፖለቲካዊ ውይይት እንኳን አይፈልግም የኢትዮጵያ የብሔሮች ጥያቄ ጉዳይ it has passed that stage የፖለቲካ ውይይትን አልፎ ቴክኒካል ውይይት ነው የሚጠይቀው የህግ ገብቷል ህጋዊ ሆኗል አሁን እንዴት አድርገን እንተገብረዋለን ማመልከቻ እንዴት ይቀርባል የት ይቀርባል ውሳኔ የት ይሰጣል ህዝብ እንዴት ራሱን ነው እንደዛ አሁን በኋላ ምን መጣበት ጥያቄ ማለት ነው የመጨረሻው ጥያቄ ወደዛ ነው ቴክኒካል ጥያቄ ነው ሆነ ያለበት ግን ቴክኒካል የሆነውን ጥያቄ ፖለቲሳይዝ በማድረግ ሪፖለቲሳይዝ በማድረግ ማለት ነው 27 አመት በፊት ያለቀን ጥያቄ ወይም 50 አመት በፊት እኔ ስወለድ ነው እኮ ይሄ ጥያቄ በተማሪዎች እንቅስቃሴ ከኔ ከመወለዴ በፊት ነው የተነሳው እኛ አንተም እኔም ከመወለዳችን ይሄን ጥያቄ ሪሊቲጌት ያደርጉታል ሂስትሪን እንደገና ሪሊቲጌት ያደርጋሉ አላንስ እንደውም አነሰ ብለው ደግሞ አሁን በአብይ ምክንያት ሂስትሪውን እንደውም ሪስቶር እናደርግባቸዋለን ምን ታመጣላችሁ እናንተም ትሄዳላችሁ ወደ ማደጋስካራችሁ እነ ሚኒሊክም በጣም ድንቅ ነገስታት ነበሩ ጭራሽ ሳልሳዊ ሚኒሊክ ምናምን የሚባል ዘመቻ ይከፈትብናል እንዴ ኢትስ ኖ አክሲደንት በትግራይ ጦርነት ጊዜ ዘመቻ ምንድነው ዘመቻ ሚኒሊክ ብርጌድ ምናምን የሚባል መቋቋም ኢትስ ኖ አክሲደንት በአብይ ዘመን ነው ይሄ ስለዚህ አስፈላጊነቱ ከምንድነው ካልከኝ የኢትዮጵያን የፖለቲካ ግራመር ለመቀየር ከኢትዮጵያ የፖለቲካ ስሌት ውስጥ የኃይል ተግባርን ለመንቀል to take the sting of violence out of its politics የኢትዮጵያ ብሔሮችን በመፈቃቀድ ወደ አብሮነት እንዲመጡ እድል ለመስጠት የኢትዮጵያ የብሔር ችግር ያልተመለሰም የሚል ሰው ካለ በኃይል ወይም በአመጽ በብረት ሳይሆን በቴክኒካል በሆነ በህግ እና በፖለቲካ መድረክ የሚፋረደው እና የሚያገኘው እንደሆነ ለማድረግ እና the peaceable kingdom ይለዋል አንድ ዊል ክምሊካ የሚባል የሊበራል ፖለቲካል ቲዮሪስት አለና የሱ መጽሐፍ መግቢያው ላይ አንድ ፒክቸር አለ እና በ16-17ኛው ክፍለ ዘመን የተጻፈ ነውና የካንት peaceable perpetual peace የሚለው መጽሐፍ ሲጻፍ በዛን ጊዜ ጀምሮ የተሳለ ስዕል ነውና the peaceable kingdom ምን ማለት ነው በኢሳይያስ ውስጥ በመጽሐፈ ትንቢተ ኢሳይያስ ውስጥ የተጻፈው ይሄ አንበሳና የበግ ጥቦት አብረው ይኖራሉ ምናምን የሚለው ወን ለማሳየት so basically አንቀጽ 39 is a promise of the peaceable kingdom ለዛ አስፈላጊ ነው ብዬ አምናለሁኝ
አይ ቲንክ የታሰበውም እንደዛ ነው። በቅኝ ላሉ ህዝቦች ደግሞ የጸረ ቅኝ ግዛት እንቅስቃሴ ነው። ኢት ኢዝ ዘ ላስት ኢትስ አን አክት ኦፍ ዲኮሎናይዜሽን እንደምታውቀው በተባበሩ መንግስታት ቻርተርም በሁለቱ ሲቪል ኤንድ ፖለቲካል ኮቨናንትም በኢኮኖሚክስ ሶሻል ኤንድ ካልቸራል ራይትስ ኮቨናንትም እውቅና የተሰጠው በኋላ ደግሞ በኢንዲጂነስ ፒፕልስ ራይትስ ዴክላሬሽን በተባበሩ መንግስታት ማለት ነው በሱም እውቅና የተሰጠው መብት ነው ራይት ቱ ሰልፍ ዲተርሚኔሽን። እኛ ሀገር እንዲህ ታቡ እንዲሆን የሚትጋደሉለት ነገር it is the fundamental vernacular በዓለም አቀፍ ህግና ቻርተሮች ውስጥ ማለት ነው። ስለዚህ አስፈላጊነቱ ከዚህ አንጻርም ሊታይ ይገባል። ኢትዮጵያን ዴሞክራታይዝ ለማድረግ የኃይል ተግባርን ከውስጡ ለመንቀል ህዝቦችን ለማቀራረብ የሀገረ መንግስቱን ዲናሽናላይዝ በማድረግ በሀገረ መንግስቱና በዜጎች መካከል ያለውን ግንኙነት ኮምፕሊትሊ ትራንስፎርም ለማድረግ አማርኛ ስለሌለው ነው ትራንስፎርም የሚለው ለመለወጥ አይበቃኝም ለማድረግ የሚበጅ ሲቲዘን እና ሳብጀክት የሚለውን ልዩነት በእነሱ በዜጎችና በተገዢዎች መካከል ያለውን ልዩነት ለማፍረስ የሚጠቅም በጣም አስፈላጊ የሆነ የመጨረሻው ዘመናዊ እና ተራማጅ መርህ ነው ብዬ ነው የምወስደው። አመሰግናለሁ ዘገሽ። ታሪካዊ ዳራዎቹን ያነሳንበት ምክንያት ቅድም ገልጬ ነበረ። አንዱ ብዙ ጊዜ የሚዘለለውና አንተ ጠበቃ አድርገህ ያብራራኸው ከአብዮቱ በኋላ የነበረ የደርግ እንቅስቃሴ በዛን ጊዜ ያው የኢትዮጵያ አንድነት የሚባል ነገር ገዢ ሪቶሪክ ስለነበረ በዛ ስም ብዙ ጦርነቶች ስለተደረጉ የብሔሮች ጉዳይ ምንም እንደሌለ ተደርጎ ነው ብዙውን ጊዜ ኢንፓብሊክ የሚደረገው። ኢንፓብሊክ ይቅር በምሁራዊ ንግግሮችም አንዳንድ ጊዜ ይዘለላል። አሁን አንተ ያነሳሃቸው ጉዳዮች አብዮቱ ሲመጣ ማለት የተማሪዎቹ እንቅስቃሴ ሮል ምን እንደሆነ በጥሩ ሁኔታ ስለገለጽከው አብዮቱ ሲመጣ ምን አይነት ለውጥ እንዳመጣ ከዛ በኋላ ደርግ ለብሔሮቹ ምን ለማድረግ እንደተንቀሳቀሰ በአቅሙ በጊዜው አስተሳሰብ ማለት ነው እነሱ ወታደሮቹ ባስቀመጡት መስፈርት ማለት ነው ከኢትዮጵያ ምናምን ሳትወጡ ተብሎ ጌጦቻችን ተብሎ የተቀመጠ ዛሬ ደግሞ የተመለሰ ቋንቋ ማለት ነው እና ዛን ጊዜ ተደርጎ የማይታወቅ የአጭር ጊዜ የብሔሮች ቋንቋ አጠቃቀም ሚዲያ ላይ እነ በሪሳን ታስታውሳለህ የ30 ደቂቃ ሬዲዮን ታውቃለህ 15 ቋንቋዎችን ለመሰረተ ትምህርት ለማድረግ የተደረገው እንቅስቃሴ ሁሉም ሰው የሚያስታውሰው ነው። ይሄ በንጉሠ ነገሥት ዘመን የማይታሰብ ነገር ነው። ይሄ በቂ ነው ተብሎ አልተወሰደም። ለዛ ነው ሌላ አብዮት ያስፈልገው። ከዛም አልፎ ደግሞ ብዙውን ጊዜ እንደሌለ የሚቆጠር ግን አሁን ላለው ህብረ ብሔራዊ ፌደራሊዝም የእውቀት መሰረት የሆነው የብሔሮች ጥናት ኢንስቲትዩት ዶክመንቶችን አንተ ታውቃለህ። ዛን ጊዜ ያስቀመጧቸው ጥናቶች በጣም የሚያስገርም ነው። ማኑስክሪፕቶቹ እስካሁን ድረስ አሉ። የተለያዩ ላይብራሪዎች የተቀመጡ ናቸው። ዛን ጊዜ የተደረጉ ጥናቶች ጥልቀታቸው ስፋታቸው በጣም የሚያስደንቅ ነው። እኔ እስከዛሬ ድረስ የሚገርመኝ ነገር ነው። ያቀረቡት ካርታዎች 7 ካርታዎችን ነው ሰርተው ያቀረቡት የብሔሮችን አቀማመጥ አሰፋፈር አጥንተው ቁጥሮቹን። በእርግጥ ብዙ ስህተቶች አሉባቸው የብሔሮቹን ስም ሲዘረዝሩ። አንዳንድ ለምሳሌ ጎሳዎችን ወስደው የአንዱን ብሔር ጎሳ ወስደው ካለመረዳት ይመስለኛል እንጂ በጣም ሲንሲር የሆነ ኮሚትመንት ነው የነበራቸው ባለሙያዎቹ እና እንደዚህ አይነት ስህተቶች አሉ። ጎሳዎቹ ወስደው ብሔር የማድረግ አካባቢዎችን ወስደው የብሔር ስም የማድረግ እና እሱን ነው ዛሬ 80 ምናምን ብሔር ብለን የምንለው ዛሬ ዛን ጊዜ የተደረገ ነገር ነው። ጽሁፎቹ የተቀመጡት ይሄ የሽግግር መንግስት ተቋቁሞ ክልሎቹ ሲቋቋም መሬት ላይ ያለው ዕውቀት ይሄ ነበረ እና ደርግ ይሄንን ትቶ ነው የሄደው እና እኔ ብዙ ጊዜ ነው ማነሳው የራስን እድል በራስ የመወሰን ፕሪንሲፕል እንጠቀማለን ብለው ነው የሚሉት። ሁሉ ጊዜ ዶክመንቶችን ስንመለከት የኦሮሞ ነገር አስቸገረን የሚል ነገር አላቸው። በጣም የሚገርም ነገር ነው እና ሌሎቹ ላይ ራስ ገዝነትን በብሔር በቋንቋ
ለማቻቻል ሞክረን ካርታው ላይ የኦሮሞ ግን አስቸገረን። እዛ ስንደርስ ፕሪንሲፕሉን ኢምፕሊመንት ማድረግ አልቻልንም። ምክንያቱም ብዙ አካባቢዎችን ከምዕራብ እስከ ምስራቅ ከማዕከል ከሰሜን እስከ ደቡብ የሚሄድ እሱን ወደ 3 ወደ መክፈል ነው ይሄድ ነው እና እንደ ሰልፍ ክሪቲሲዝም ሁሉ ነው የሚያስቀምጡትና ይሄ አሁን የተደረገው ህብረ ብሔራዊ ፌደራሊዝም መነሻ ዕውቀት አድርጎ የወሰደው እሱን ነገር ነውና ይሄ ታሪካዊ ዳራ ለሚያቀውም ለማስታወስ ለማያቀውም ደግሞ ለመማር ጥሩ ነው ለሚል ነው ይሄንን ወደ ዲስከሽን እየመለስ ነው። እንግዲህ ጸግሽ ይሄ ነገር ሁሉ ከተደረገ በኋላ አሁን 2 አብዮቶች ተደርገዋል። 1974 እና 1991 በአውሮፓ አቆጣጠር ነው 2 አብዮቶች ተደርገዋል። እነኚህ 2 አብዮቶች ሲደረጉ ያልተነቀለ ሰንኮፍ ብላ ያስቀመጥከው አንተ the use of violence ብላ ያስቀመጥከው ነገር አለ። ሌላው ይሄ እኛም ቃሉን እንድንጠቀም እየተገደንበት ያለው ነገር ይሄ ህብረ ብሔራዊ ፌደራሊዝም ካስቀመጠው ስርዓተ መንግስት ውጪ የሆነ ማዕከላዊነት ሁሉንም ነገር ሰንትራላይዝ የማድረግ አንተ ቅድም እንዳስቀመጥከው ህጉ ላይ የተቀመጠው ዲሰንትራላይዜሽን ሳይሆን እንዳውም ክልሎቹ ናቸው ቆጥረው የፌደራል መንግስቱን መብትና ግዴታ የሰጡት በስልጣን ላይ የመቀመጥ መብት ሳይቀር የሚመነጨው ከብሔሮቹ መብት ነው። የክልሎቹ ህገ መንግስቶችም የሚያጸኑት ይሄንን ነው አንተ የምትለው ህጉ ላይ የተቀመጠው ነገር ግን እስከ ዛሬ ድረስ በኢህአዴግ ጊዜም ቢሆን አሁን እንግዲህ ከህጉ አልፈን ወደ አፈጻጸሙ ልንገባ ነው። ሁሉም ነገር ከመሃል ነው የሚነሳው። ብሔሮቹ ወይ ደግሞ ክልሎቹ ራሳቸው ለራሳቸው ያወጡትን ህገ መንግስቱ የሚፈቅድላቸውን ነገር መጠቀም እንዳይችሉ ተሸብበው ነው የከረሙት። አሁን እነ እከሌ ይሄንን አምጥተው ኢህአዴግ ብሔሮቹን ከተቀመጡበት ሰብስበው አምጥቶ ክልል ሰጥቷቸው የሚል ስድብ አለ ማለት በእነሱ ቋንቋ እንዳውም ወያኔ ነው ይሄንን ሁሉ ያመጣብን የሚል አንደኛ ከዕውቀት የጸዳ ሁለተኛ ደግሞ በጣም ቫዮለንት የሆነ ንግርት አለ። ስለዚህ ይሄንን ነገር መሻገር ያልተቻለው በምን ምክንያት ነው ጸግሽ? አሁን የትምህርት ፖሊሲ ከማዕከል አውጥቼ ልስጥህ የሚል ፕራክቲስ ነው ያለው። ዛሬ ደግሞ እንዳውም ብሶበታል። መከላከያ የሚባል ወታደራዊ ኃይል ተደራጅቶ ጥያቄ የተነሳበት ቦታ ወታደራዊ ዘመቻ አድርጎ የሚፈልገውን እርምጃ ነው የሚወስደው። ሄዶ ፍቃድም አይጠይቅም፣ የክልሎችንም ፍቃድ አይጠይቅም። ጉልበት ይኑረው እንጂ የፈለገውን ነገር ነው የሚያደርገው። አስተዳደሩን ራሱ ስትመለከት ክልሎቹ አሁን አንተ የተነተንካቸው የህግ መብቶች ህገ መንግስታዊ መርሆች እያሉ የበላይ አካል እያሉ ራሳቸው ክልሎቹ ራሳቸው ፕሬዝዳንቱ ሳይቆሩ የበላይ አካል እያሉ ነው የሚጠሩት የፌደራል መንግስቱ የበላይ አካል። ምክንያቱም የጉልበት የበላይነት፣ የገንዘብ የበላይነት፣ ገንዘብ በጀት የሚያከፋፍል ሁሉንም ነገር የሚያደርግላቸው ስለሆነ ማለት ነው። ይሄንን ነገር ሰብስቦ እዛ አስቀምጦ ይሄንን መሻገር ለምንድን ነው ችግር የሆነው ወደሚለው እንድንሄድ ነው ከሙዚቃ ሽግግር በኋላ። ተመልሰናል አድማጮቻችንና ተመልካዮቻችን። እንግዲህ ያነሳነው ጥያቄ ማዕከላዊነት ከሁለት አብዮቶች በኋላ አገሪቷ መሻገር ያቃታት ለምንድን ነው የሚል ነው። ይሄንን የምናነሳው ይሄንን ጥያቄ የምናነሳው የአብዮቶች ሊሚት ሳይገባን ቀርቶ አይደለም። የኢትዮጵያም ይሁን የትም ዓለም ላይ በፈረንሳይ፣ በራሻ፣ በቻይና የተደረጉ አብዮቶች ፓስት
ያለፉትን ዘመናት ውርሶችን ሙሉ ለሙሉ ከመሬት ላይ አጥፍተው አቺቭ አላደረጉም። ማለት ሙሉ ለሙሉ ሁሉም ነገር ሊጠፋ አይችልም፣ ደግሞም አላጠፉም። ሌሎቹ ግን ኢትዮጵያ ውስጥ እናሻሽላለን ተብሎ ህገ መንግስት ራሱ የተበጀለት ነገር መሻገር ለምንድን ነው ችግር የሆነው? ማዕከላዊነት ፌዴራላዊነት በማዕከላዊነት ስር የቀጠለው ለምንድን ነው? ጸግሽ በአንተ አስተሳሰብ እስኪ እሱ። መልካም ልክ ነህ። ይሄ ህገ መንግስት ኢንፋክት የብሔሮች መብት፣ የብሔሮች ሉዓላዊነት፣ የብሔር ፖለቲካ ምናምን የወያኔ ፖለቲካ ነው፣ ህገ መንግስቱም የወያኔ ህገ መንግስት ነው ይላሉ። ዛሬ ቀደም ሲል እኔ ህገ መንግስት ማስተማር ሲጀምር ምን ይባል ነበረ? ወይ አንቀጽ 39 እኮ የኤርትራን ጉዳይ ለማድረግ ኤርትራን ለማስገንጠል የተፈጠረ ነው እንጂ እንዲሁም ለሌሎቹ አይደለም እኮ ይሉን ነበረ። እና አክቹሊ ኤርትራ ደግሞ የተገነጠለው ህገ መንግስቱ ከመጽናቱ በፊት ነው። ኤርትራ በጉልበት ነው ነፃነቱን ያገኘው፣ በጦርነት ነው። የነበረውን ፋክት ኢንዶርስ ሲደረግ በቻርተሩ ጊዜ እውቅናን የተሰጠው ጊዜያዊ መንግስት አቋቁሞ ነበር። ኦልሬዲ ከኢትዮጵያ የፖለቲካ ማህበር ተቋድሶውን እምቢ ብሎ በታዛቢነት ነው ቻርተሩ ላይ የተገኘው። ኤርትራ በ93 ሬፈረንደም አድርጎ በተባበሩ መንግስታት እውቅና ያገኘ ሙሉ ነፃ አገር ነበረ ህገ መንግስቱ በሚጸናበት ጊዜ። ነገር ግን የኢትዮጵያ የፖለቲካ ሊቃን ለረጅም ጊዜ ይሄ እኮ ለኤርትራ ሲባል ነው፣ ኤርትራን ለማስገንጠል ሲባል ነው እንጂ ለሌሎቻቸው አይደለም፣ አፋችሁን ዝጉ ምናምን ይሉ ነበር። አሁን ደግሞ ዘመን መጣና የኤርትራን አገርነት ከተቀበሉ በኋላ ይሄ እኮ የወያኔ ህገ መንግስት ነው፣ ለከፋፍለ ግዛ ፖሊሲው ነው ምናምን የሚሉ ሰዎች አሉ። እና ያው በኮንስፒረሲ ቲዮሪ የተሞላ የፖለቲካ ንግርት ስለሆነ የዛ ሀገር ፖለቲካ ያ የፈጠረው ይመስለኛል። እና አሁን ለምንድን ነው ከሁለት እኔ በእኔ ግምት የቄሮን አብዮት ጨምሮ 3 አብዮት ተካሂዶ ለምንድን ነው ከማዕከላዊነት አስተሳሰብ ፈቀቅ ማለት ያቃተን የሚለው ነገር ልክ ነው። የአብዮቶች ሊሚት፣ የአብዮቶች ገደብ አላቸው፣ የማይለውጧቸው ነገሮች አሉ። ወይም ደግሞ ካልቸራል ስትሮንግሆልድ የአገሪቱ የፖለቲካ ባህል የሚታገላቸው ስለሆነ አብዮቶችን የተወሰነ ርቀት ብቻ ነው ሊሄድ የሚችሉት። ሞመንተማቸው ለረጅም ጊዜ አይቆይም። በዛ ሞመንተም ሊቀጥል የቻለ እንደ ማዊስት የ1000 ኪሎ ሜትር ጉዞ በአንድ እርምጃ ይጀምራል ምናምን ብለ ቻይና ዛሬ ከኮሚኒስት አብዮት ወደ ፍሪ ትሬድ የዓለም አቀፍ የፍሪ ትሬድ ጠበቃ እስከመሆን ስትደርስ በእንደዛ አይነት ረጅም ርቀት አብዮቱ ቀጣይነት ያለው ኢንፋክት ብዙ የአብዮት አካሄጆች ፕሮግሬሲቭ ሬቮሉሽን እንዲካሄድ በህገ መንግስት ያስቀምጣሉ። ለምሳሌ የደቡብ አሜሪካ፣ የላቲን አሜሪካ የቅርብ ዘመን ህገ መንግስቶች ቦሊቫሪያን ኮንስቲቱሽንስ ይባላሉ። የኢኳዶር፣ የቦሊቪያ፣ እነዚህ ምን ያደርጋሉ? አብዮትን ቀጣይነት ያለው ለማድረግ እነ ቦሊቪያ ምናምን ጋር ስትሄድ እነ ቬኔዙዌላ ሬፈረንደም የየቀኑ ተግባር ነው። ኦልሞስት በአመት 6 ጊዜ ሬፈረንደም ይካሄዳል በቬኔዙዌላ በምናምን ነው። ለምን? የህዝብ ስለሆነ መብቱ አብዮቱ ቀጣይነት እንዲኖረው ለማድረግ የሚል ነው። በነገራችን ላይ የኢትዮጵያ ህገ መንግስት አንዊቲንግሊ ሳያውቀው የራስን ዕድል በራስ የመወሰን መብትን በህገ መንግስቱ ሲያስቀምጥ የኢትዮጵያ ውስጥ የሚካሄደው የተራማጅ እንቅስቃሴ በማያቋርጥ ሁኔታ አብዮት እንዲካሄድበት የሚያደርግ ነው። ምን ማለት ነው? በ4 ኪሎ የሚቀመጥ መንግስት ስርዓት እንዲይዝ ከተፈለገ፣ ማዕከልን ስልጣንን እንዳያማክል ከተፈለገ፣ ብሔሮችን እንዳይጨቁን ከተፈለገ ብቸኛው ዋስትና አንቀጽ 39 ነው። ሁለት ነገር ነው። አንደኛው ኦፍኮርስ የህዝቦች መብት ስለሆነ ነው። ግን አንዳንድ ጊዜ የፌዴራሉ መንግስት ጉልበት በጣም ሲበረታ ብቸኛው በፌዴራሉ መንግስትን ዲሲፕሊን ለማድረግ እጁን ለመቆልመም የሚጠቀሙት ክልሎች በእጃቸው ያለው መብት እንዲሁም በቃ ሬፈረንደም አድርጌ እሄዳለሁ የሚል ነው። ከዛ የፌዴራል መንግስቱ ምን በደልን፣ ምን እንስጥ፣ ታክስን ቀንስ፣ የሆነ አይነት ነገር ሬጂም እንፍጠር ለናንተ ምናምን ብሎ ካምፔይን እንዲያደርግ ያደርጋል ማለት ነው። ስኮትላንድ ሊሄድ ሲል አንተ እንግሊዝ ነበርክ ታውቃለህ። አንደኛ የሬፈረንደም ህግ ወጣ፣ የስኮትላንድ ሬፈረንደም አክት። ሁለተኛ ታይም ላይን ተበጀለት፣ በ2016 ይካሄዳል ተባለ። ቀደም ተብሎ ነው። ከዛ በኋላ በተያዘው ታይም ላይን መሰረት ካምፔይን አደረጉ ሁለቱም ፓርቲዎች፣ ሌሎቹ የስኮቲሽ ፓርቲዎችም የነዛ የእንግሊዞቹ እነ ሌበር ነበሩ እና በደንብ ካምፔይን አደረጉ።
በኋላ እንደውም የካሜሩን መንግስት ነው የነበረው። ተደረገ። በዛን ጊዜ ምን ነበር የሚሉት የዩኬ መንግስት ባለስልጣናት? እንደዚህ እናደርግላችኋለን ይሄን መኑን ማለት የተለያዩ የማህበረሰባዊ ፍትህ እንጨምራለን ከኛ ጋር ብትሆኑ የሚል ነበር። እንደዛ አድርገህ የማዕከሉን መንግስት አንተን እንዳይረሳህ፣ ኢሬሌቨንት እንዳያደርግህ ወይም ደግሞ አላግባብ እንዳይቦጠቡጥህ እጁን የምትቆለመምበት የተሻለ የመደራደሪያ አቅም ይሰጣል ነው። ስለዚህ ይሄ አንዱ ፕራግማቲክ የሆነ ፖለቲካ ውስጥ የሆነ ባርጌኒንግ እንትኑን መጠቀሚያ ያደርጋል። ባርጌኒንግ አቅሞችን ማጠናከሪያ ያደርጋል ነው። ናው ወደዛ ለመሄድ አልተፈለገም። ግን በዋናነት የ4 ኪሎን መንግስት ከአምባገነንነት ከጉልበት ተግባር ለመታደግ ይጠቅማል። ይሄ አንቀጽ ነው። ዲስፕሊን ያደርገዋል። ስልጣንን እንዳያማክል፣ አላግባብ ጉልበተኛ እንዳይሆን ጫና ያሳድርበታል ተብሎ ይጠበቅ ነበረ በመርህ ደረጃ ኢን ቲዮሪ ኦን ፔፐር ማለት ነው። ናው የሆነ ግን ለምንድን ነው ይሄ ማዕከል ምናምን የሚለው ነገር የበረታው ቃል የኤምፓየር ውርስ ስለሆነ ነው። በዋናነት ሲምቦሊካሊ ነው አእምሯችን ውስጥ ከኢትዮጵያ የፖለቲካ ኢማጂነሪ ኦሮሚያ መሀል ላይ ሆኖ እያለ መሀሉ የኢትዮጵያ ዋናው ማዕከል ሆኖ እያለ እንደ ሩቅ አገር እንዲነገር ከኢትዮጵያ የፖለቲካ ኢማጂነሪ ከእይታው ውጪ የሚሆንበቱ ምክንያት ኦኬ ይሄ የኦሮሞን ማንነት አለማወቁ የሚመነጨው አንዱ ማዕከሉ ሌላ እንደሆነ ስለሚታወቅ ነው። ሰው ከኢትዮጵያ የፖለቲካ ኢማጂነሪ የራቀ ህዝብ ተደርጎ ይታያል። ፓርትሊ ምን ያህል the Oromo is the other of state ምን ያህል ኦሮሞ ከፖለቲካ ማህበረሰቡ ውጪ እንደሆነ የሚያሳይ ነው። ማረሳው አንድ ነገር የቄሮ እንቅስቃሴ በተጀመረ ጊዜ የዞን 9 የሚባል ብሎገርስ ግሩፕ በመንግስት ታሰረ ተብሎ እነሱ የታሰሩ ለታ የዛን ቀን ቄሮ የማስተር ፕላኑን ተቃውሞ አድርጎ በአምቦ ዩኒቨርሲቲ ከባድ ብጥብጥ ተነስቶ የኢትዮጵያ መንግስት 25 ያህል ተማሪዎችን ገሎ በጣም ብዙ ሺህ የሚቆጠሩ ሰዎችን አስሮ ሙሉ በኦሮሚያ ክልል በሌሎች ዩኒቨርሲቲዎች ውስጥ ብዙ አይነት የተቃውሞ እንቅስቃሴ እየተካሄደ ነበር። ይሄ እየተካሄደ በብዛት የሚነገረው በዳያስፖራ ኮሚኒቲ ባሉ ሚዲያዎች በሙሉ የቄሮ ጉዳይ ሳይሆን የሰዎች መገደል ጉዳይ ሳይሆን የ7 ነው 8 የሚሆኑ የዞን 9 አባላት ብሎገሮች መታሰር ጉዳይ ነበር እና በወቅቱ ሴክሬታሪ ጆን ኬሪ አዲስ አበባ ነበረ እና እሱም መጨረሻ ላይ ፕሬስ ስቴትመንት ሲሰጥ የእነዚህ ልጆች መታሰር ያሳስበኛል ምናምን አለና የኦሮሞ ጉዳይ ትዝም አላለው። ናው እነ ታምራት ነገራ ኮጆ ላይ ቀርበው ምን ይላሉ? እነ አብይ ተክለ ማርያም ምናምን በወቅቱ ምን ይላሉ? እና ኮጆ እንደውም ጋዜጠኛው ይጠይቀዋል፣ በኦሮሚያም እንደዚህ አይነት ችግር አለ አይደለ? ሰሞኑን በአምቦ ዩኒቨርሲቲ እንዲህ አይነት ችግር ተፈጥሮ ነበረ እና እንዴት አየኸው ምናምን ይለዋል። የነሱ ልክ ነው፣ በጣም ሩቅ ስለሆኑ የገጠር ውስጥ ስለሆነ ከከተማ ሩቅ ስለሆነ ነው እንጂ ብዙ ጊዜ ያለ እንደዚህ አይነት ተቃውሞ ምን ማድረግ ነው የፈለገው? የኦሮሞን ተቃውሞ ተጨማሪ ድጋፍ ሊያደርገው ነው የፈለገው በየዞን 9 ተቃውሞ ላይ መንግስት አምባገነን ነው ምናምን ለማለት። at the same time ግን የነሱ ብዙ የማይነገረው ያው በጣም ሩቅ ስለሆኑ የገጠር ነገር ስለሆነ ከካፒታሉ ሩቅ ስለሆኑ አይታወቅም ምናምን አለ። እኔ በጣም ብልጭ አለብኝ። ከአዲስ አበባ በላይ ቅርበት አለው እንዴ? የአዲስ አበባ ማስተር ፕላን ነው የተቃውሞ ያሉት ልጆቹ። and ምን ያሳያል የዛን ጊዜ ምን ያህል ከኢትዮጵያ ፖለቲካ ማህበረሰብ ህይወት ውስጥ ሩቅ እንደሆነ ኦሮሞ geographically at the very heart of the empire ሆኖ ከፖለቲካ ማህበረሰቡ ግን ፍጹም ከፖለቲካ አስተሳሰብ ውጪ እንደሆነ የሚያሳይ ነው። ናው ይሄ ማዕከልን የምናይበት መንገድ የባህል ማዕከሉ የባህላዊ ማንነት ማዕከል አማርኛ ላይ ያተኮረ ነው። አሁንም አማርኛ የአማራ ባህል ምናምን ጋር ያተኮረ ነው። አሁንም ዛሬም ጭምር ማለት ነው። ማለት እንዴ ኦሮሞ አትመስለኝም ነበር እኮ ምናምን ይባላል እኮ ዛሬም። እንዴ
አንተን የመሰለ ሰው ምናምን ይልሃል። ኦሮሞ ነው እንዴ ምናምን ይባላል። ዛሬም በ21ኛው ክፍለ ዘመን እንገስዋት እነዚሁ ሰዎች እንደ 21ኛው ክፍለ ዘመን ሰው አስቡ እንጂ ምናምን ይሉሃል። ኦኬ ሶ ልክ እንደዚህ የባህል የቆየ የፖለቲካ ባህል አብዮቶችን እንደሚያንቀው ልክ እንደዚሁ የኢትዮጵያንም የብሔሮች የራስን ዕድል በራስ የመወሰን ጉዳይ ከግንዛቤ ያለመክተት እንዳልነበረ የመቁጠር የሚዲያዎቹም የትምህርት ተቋማቱም ኢትስ ኖ አክሲደንት እኮ አሁን ባለፈው በቅርብ ዘመን ፕሮፌሰር ባህሩ ዘውዴ ሲጠየቅ ስለ ኢትዮጵያ ፖለቲካ ምናምን ስለ ቋንቋ ምናምን የጻፈው ጽሁፍ አለ። አሁን በቅርብ ዘመን በ2020ዎቹ ውስጥ ማለት ነው። ፕሮፌሰር ባህሩ ዘውዴ ከዛ ትውልድ ጋር የኖረ ልጅ ነው። በኢህአፓ ፖለቲካ ውስጥ እንዲሁም ብዙ ተሳትፏል የሚባል ነው። ባህሩ ዘውዴ ብዙ ነገር ይረዳል ብዬ ማምነው ሰው ነው። ግን ስቲል ስለ ኦሮሞ ሲያስብ በጣም አርቆ ነው የሚያስበው፣ ሌላ አድርጎ ነው የሚያስበው። ሶ ብዙ ምሁራንን አይቻለሁኝ የፊስካል ፌደራሊዝም ላይ የሚጽፉ በፌደራሊዝም ላይ የሚጽፉ ስም መጥራት የሚቻል ብዙ መጽሐፍት ያሳተሙ ሰዎች ሲናገሩ የሚናገሩት የማዕከላዊ መንግስት እና የክልል መንግስታት እያሉ በማዕከል ብቻ ስልጣን በተማከለ መንገድ ብቻ ነው የሚያውቁት። ለዲሞክራሲም የፖለቲካ ባህል ደረጃው አይመጥንም የምንልበት ምክንያት አንዱ ስልጣን በተማከለ መንገድ ብቻ ነው። መማከሉ ደግሞ ጥሩ ነገር ነው ተብሎ ነው የሚታሰበው። መማከሉ ጥሩ ነገር ነው ተብሎ የሚታሰበው ለምንድን ነው? የዳር ሀገሩ ለኢትዮጵያ ስጋት ምንጭ ነው፣ የደህንነት ስጋት ምንጭ ነው፣ ኤግዚስተንሻል ትሬት ነው ተብሎ ስለሚታሰብ ነው። ለምሳሌ በአብይ ዘመን አብይን ሲቃወሙት ሲተቹት የነበሩት ሰዎች ማዕከላዊ መንግስት ለምን እርምጃ አይወስድም በትግራይ ላይ በኦሮሞ ላይ እነ ጀዋርን ለምን አይገልም ለምን አያስርም እያሉ የሚጠይቁ ሰዎች ነበሩ። ለምን? ስልጣን መማከሉ ለኢትዮጵያ ደህንነት በጣም ጠቃሚ ነው ብለው ነው የሚያምኑት። ለምሳሌ የህብረ ብሔራዊ ፌደራሊዝም በቲዮሪ በህገ መንግስት ደረጃ በህገ መንግስት እውቅና ባገኘ ጊዜ የነበረውን የፖለቲካ ስርዓት እንዴት ነው የሚገልጹት? የቆዩ የእውቀት ጉምቶች ኢትዮጵያ ውስጥ በጣም ታዋቂ ሊቃን ከዘመነ መሳፍንት ዘመን ጋር ይመሳሰላል ይሏል። አንተ ይገባሃል ይሄ ታሪክ ጉዳይ ስለ ምንድነው ዘመነ መሳፍንት? ያ 80 ምናምን ዓመት ማለት ነው 87 80 ምናምን ዓመት ምንድነው ያ ዘመን ካልክ ዲሴንትራላይዜሽን በዛ ነው። በትግሬ በአገው በበጌ ምድር በወሎ በሸዋ ያሉ መሳፍንት በዙ። ማዕከላዊ የሚባለው ንጉሰ ነገስቱ አቅመቢስ ሆነ። ከኢዮስያስ ከኢዮአስ ምናምን ጀምሮ ይሄ ዳዊት አራተኛ ዮሐንስ ስንተኛ ምናምን የሚባሉት ሲኖሩ ማለት ነው ነገስታት በጣም አጭር ጊዜ የገዙ ነገስታት ነበሩ እንደምታውቀው በጣም አጫጭር ስማቸውን መለየት እስኪያቅት ድረስ። በዛን ጊዜ ስልጣን ያልተማከለ ሆነ። ህወሓትን እንዴት ነበር የሚወቅሱት? የሚካኤል ስሁል ልጆች ሚካኤል ስሁል ያኔ ኪንግ ሜከር ነው ተብሎ ስለሚታሰብ ኦኬ እነዚህ ሰዎች በኢትዮጵያ ውስጥ ዘመነ መሳፍንትን አመጡ። ምን ማለት ነው? የኢትዮጵያ የፖለቲካ ባህልና ስነ ልቦና ያልተማከለ ስርዓትን ይፈራል። በጣም በጣም በኃይል ይፈራል። ስልጣን ከአንድ ማዕከል ውጪ ከሆነ የማዕከላዊ መንግስት ዋናው መሪ ሁሉን አድራጊ ሁሉን ፈጣሪ ካልሆነ መንግስት አይመስላቸው። አንድ ሌላ ነገር ላንሳለ። አሁን ሰሞኑን የወጣ አንድ ሪፖርት አለ ሪፍት ቫሊ የሚባል ተቋም ያወጣው ስለ ሃይማኖቶች ሁኔታ የሚናገር ነው። ወዳጃችን ጓደኛችን ደረጀ ፈይሳ የሚባል ሰው የጻፈው ነው። አሁን በቅርብ ስለነበረው የኦርቶዶክስ ክርስትና እና በአብይ መካከል ስላለው ጭቅጭቅ የሚያወራ ነው። ሰፊ ሪፖርት ነው። ገና ሰሞኑን ነው የወጣው። እንደወጣ ነው የተላከልኝ። throughout ጽሁፉ 57 ምናምን ገጽ ያለው ነው። ሁሉ ጊዜ ምን ይላል? በተደጋጋሚ የሚወቅሰው ማለት ነው
የኦርቶዶክስ ተዋሕዶ ቤተክርስቲያን አብይን ሪዘንት ማድረግ የጀመረችው በተለያዩ የአገሪቱ አካባቢዎች የህግ ማስከበር እርምጃው ተዳክሞ በመገኘቱ ይላል። ደረጀ ደግሞ አሁን የብልጽግና ደጋፊ ከመሆኑ የተነሳ ምን ይላል? የማዕከላዊ መንግስቱ በአብይ ዘመን ሊበራላይዝድ ስለሆነ ነፃነትን ስለፈቀደ የነፃነት አድናቂ መንግስት ከመሆኑ የተነሳ እርምጃ ከመውሰድ ስለተቆጠበ ይሄንን የኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እና በኋላ አማሮች ለምንድነው ከአብይ ጋር መግባባት ያቃታቸው ለምንድነው ምናምን የሚለውንም ጀስቲፋይ ሲያደርግ ምን ይላል? አማሮች በተለያዩ የአገሪቱ ክፍል ሲበደሉ ይሄ በውሸት ትርክት እዚህ ተገደሉ እዛ ተረሸኑ ምናምን ሸኔ ነው የገደላቸው ምናምን እያሉ የሚያወሩትን ማለት ነው። እንደዚህ ሲደረግ በአናሳ ቡድኖች ላይ ግፍ ሲደርስ የአብይ መንግስት እርምጃ ባለመውሰዱ ደካማ በመሆኑ ወይም ደግሞ ሊበራል በመሆኑ ምክንያት ነው ይሄ አይነት ሪዘንትመንት በአማራ ክልልና በኦርቶዶክስ ቤተክርስቲያን ዘንድ የተፈጠረው ይላል። ምን እያለህ ነው? ማዕከላዊ መንግስት ደከመ፣ አላግባብ ስልጣን ለክልሎች ሰጠ። ከዛ ምን ይላል? ይሄ የፌደራል ስርዓት ህብረ ብሔራዊ ፌደራል ስርዓት መኖሩም ለአዲስ አናሳ ቡድኖችን ማለት አናሳ ቡድኖች ብሎ የሚቆረቆርላቸው በአካባቢው የሚኖሩ አማርኛ ተናጋሪ የኦርቶዶክስ እምነት ተከታይ የሆኑ ሰዎችን ብቻ ነው የነሱ መብት ለማስጠበቅ መዋቅራዊ ችግር ስላለበት ይላል። ይሄን ማነሳው ሆን ብዬ ነው፣ ምክንያቱም ይሄ በጣም ምሁራን አንትሮፖሎጂስት ነው ይሄ ልጅ። ለረጅም ጊዜ በኢትዮጵያ ውስጥ ከ2011 ጀምሮ እስከ አሁን ድረስ በሃይማኖት ጉዳዮች ላይ የተለያዩ መጣጥፎችን ጽሁፎችን ያዘጋጃል። ይሄ እንደውም የሪሰርች ሪፖርት ነው ተብሎ የቀረበው። ያሳዝናል። በዚህ ደረጃ ለሴንትራል ባያስ በዚህ ደረጃ የተማሩ ሰዎች እንደዚህ አይነት አቀራረብ ይዘው መቅረባቸው ያሳዝናል። ምንድነው የሚያሳየው ግን? በጣም የደረጀ ሴዲመንትድ የሆነ ፕሬጁዲስ አለ በኢትዮጵያ ብሔሮች የራስን ዕድል በራስ የመወሰን ጉዳይ ላይ። ሴዲመንትድ ፕሬጁዲስ ይለዋል ጄምስ ስታሊ የሚባል አንድ የካናዳ የፖለቲካ ፍልስፍና ሊቅ። የደረጀ ንቀት፣ የደረጀ ጥላቻ፣ የደረጀ ላለማየት የመፈለግ እና ራስን መከለል ስላለ የብሔሮቹን ጉዳይ የነሱን መብት ጉዳይ የአንድም ቦታ ላይ የዚህ ጽሁፍ ውስጥ ለምሳሌ በአማርኛ ተናጋሪዎች በክልሎቹ ውስጥ በከተሞች ውስጥ የሚደርሱ በደሎችን፣ ግድያዎችን እነ ሚኒሊክ ሳልሳዊ እነ ሳተናው እነ ቡድን 120 በኦሮሞ ከተሞች ውስጥ የሚያደርጉትን የወንጀል ተግባር አይጠቅስም። አንድም ቦታ በህገወጥ መንገድ እዚህ ታቦት በቀለ፣ እዛ ምንጭ ጠበል ፈነዳ፣ እዚህ ታቦት ወረደ ምናምን እየተባለ የመሬት ዘረፋ በሚካሄድ ጊዜ የነዚህ የነባር ህዝቦች መብት ጉዳዩ ሆኖ አይነሳም። ነገር ግን የብሔሮች መብት ዕውቅና መሰጠቱ ለእንደነዚህ አይነት ግጭቶች መንስኤ ነው። ለሃይማኖቶች ግጭቶች መንስኤ ነው። የፌደራል መንግስቱ ደግሞ ሊበራል ከመሆኑ የተነሳ ወይም በፌደራሊዝሙ ምክንያት እጁ ስለተሸበበ ከዚህ አልፎ ምን ይላል? የኦሮሚያ ውስጥ ለምሳሌ የኦሮሞ ህገ መንግስት የኦሮሚያ ክልል የኦሮሞዎች ነች ማለቱ ራሱ አንድ ችግር ነው ብሎ ያነሳል። ደረጀ ፈይሳ አሶሲየት ተባባሪ ፕሮፌሰር ደረጀ ፈይሳ ማለት ነው። ኦኬ የት ጀምረዋል እንደዚህ አይነት ነው ውይይት? በነገራችን ላይ ይሄ እነሱ ጋር ብቻ አይደለም፣ አምነስቲ ኢንተርናሽናል ሂውማን ራይትስ ዎች ድረስ ይሄዳል። ይሄ አይነት የተሳሳተ ትርክት የዓለም አቀፍ የሰብአዊ መብት ተከራካሪ ቡድኖችም እነዚህ ምሁራን የሚሰጧቸውን የተሳሳተ ንግግር ይዘው ወደ ማይገባ ውይይት እንዲገቡ የማይገቡ ሪፖርቶች፣ የስተት ሪፖርቶች፣ ዘገባዎችን እንዲያወጡ አድርጓል። ለምንድን ነው ይሄን ሁሉም ማነሳው? ራሳቸው የኢትዮጵያ መንግስት ባለስልጣናት የፌደራል መንግስቱን ሲጠቅሱ የበላይ ወይም የማዕከላዊ መንግስት ነው የሚሉት።
የክልል ባለስልጣናት እኔ አስታውሳለሁ በኢህአዴግ ጊዜ በ2005 ምርጫ ለማድረግ በዛው አመት በ94 ስለነበረ ድሮ ሴንሰስ የተደረገው የህዝብ ቆጠራ በዛው አመት ላይ ደግሞ በ2004 የሚመጣ የህዝብ ቆጠራ ነበረ መደረግ ያለበት በየ10 አመቱ ስለሆነ በኢትዮጵያ ህገ መንግስት ውስጥ የሚደረገው እና የህዝብ ቆጠራ እና የምርጫ ዘመን አንድ ላይ መጣብን ሁለቱንም ማድረግ አንችልም ቆጠራውን አድርገን በአንድ አመት ውስጥ ሁሉን ነገር አጣርተን ምርጫውን በተስተካከለ በመካቱም በህዝብ ቁጥር ላይ አይደለ የምርጫ ጣቢያዎች የሚወሰኑት እንደገና አዲስ መደላድል አድርገን የተወካዮችንም ቁጥር የፓርላማ ተወካዮችንም ቁጥር ያሸጋሽጋል ማለት ነው የህዝብ ቁጥር ሲጨምር ስለዚህ ሪዲስትሪክቲንግ ይኖራል ይሄን ሁሉ አከናውነን ወደ ምርጫ መግባት ስለማንችል ምርጫውን ከምናስቀር ይላል የመለስ መንግስት ለሁለት አመትም ቢሆን የላጭር ጊዜ ሁለቱ ሲደራረብብን የቆጠራውን ዘመን እናራዝመው የቆጠራው ዘመን መራዘም ይችላል ምርጫ ግን ህገ መንግስታዊ ሳንክሽን ስለሆነ መራዘም አይችልም ብዙ ነገር ነው ያለው ፖለቲካሊም ትክክል አይደለም በሚል ማለት ነው ኢቭን የመለስ ዘመን አስብ የዲሞክራሲ ዴፊሲት አለበት ይሉና ምን ያመጣሉ ህገ መንግስት ማሻሻያ ያዘጋጃሉ ህገ መንግስቱ የሚያሻሻየው ምንድነው የሚለው የህዝብ ቆጠራ በየ10 አመቱ ይካሄዳል ነገር ግን የምርጫና የህዝብ ቆጠራ አመት አንድ ላይ ኮኢንሳይድ ባደረጉ ጊዜ የኢትዮጵያ ፓርላማ የህዝብ ቆጠራውን ጊዜ በአንድ አመት ወይም እስከ 2 አመት ከሁለት አመት ላልበለጠ ጊዜ ማራዘም ይችላል የሚል አንዲት አንቀጽ እንዲጨመር ንዑስ አንቀጽ እንዲጨመር ይደረግ የሚል ይስማማል ማለት ነው ኢህአዴግ በበላይነት ሁለቱንም ቤቶች በስልጣን ያዘው የነበረው በዚህ አግባብ የማሻሻያ ሐሳብ ያወጡና የማሻሻያ ሐሳብ ደግሞ የህገ መንግስት ማሻሻያ ሐሳብ እንዴት ነው የሚጸድቀው ካልክ በክልሎቹ ቢያንስ 2/3 የተቀበሉት እንደሆነ በይሄኛው እንኳን ቀላል ማሻሻያ ስለሆነ 1/3 ከ9 ክልሎች 3ቱ የተቀበሉት ከሆነ የማሻሻያውን ሐሳብ የደገፉት ከሆነ እና ሁለቱ ምክር ቤቶች ያጸደቁት ከሆነ ይላል ስለዚህ ምን ያደርጋሉ የማሻሻያውን ሐሳብ ያዘጋጁና ለክልሎች ይልካሉ እና ከክልሎቹ የመጣው መልስ ሁሉ ጊዜ የሚገርመኝ ነገር ማለት ነው ሁሉም መሪዎቹ የክልል ፕሬዝዳንቶች ተቀብለውታል አጽድቀውታል ማለት ወደ ሬፈረንደምም መሄድ አላስፈልጋቸውም ወይ ክልል ምክር ቤት ጋር ነው ያጸደቁት እና ደብዳቤዎች ይልካሉ እነዛን ደብዳቤዎች የማየት እድል ነበረኝ እኔ ምክንያቱም ህገ መንግስት የማሻሻል አቅም የመጀመሪያ እርምጃ ስለነበረ ያ እና እንዴት አንድ ላይ ያደርገው ነው ኢህአዴግ ይሄን ነገር ብዬ በጣም ባትኩሮት ተከታተለው ስለነበረ አያቸዋለሁና ከሁሉም ማስተዋወሰው የትግራይ ክልል መልስ አልሰጠም ለረጅም ጊዜ ዝም ብሎ ነበር እና ዶክተር ሰለሞን እንቋይ የሚባሉ የክልሉ አፈጉባኤ ምክር ቤቱን ወክለው ደብዳቤ ይጽፋሉ አስወስነው ማለት ነው ድጋፉን እንቀበላለን ችግር የለውም በሁለት አመት ይሁን የሚለውን አስደርገው ደብዳቤውን ሲጽፉ በመዘግየታችን ይቅርታ ምናምን እንካሉ በኋላ ማለት ነው የማዕከላዊ መንግስት ያቀረበውን የማሻሻያ ምናምን ሐሳብ ነው የሚለው እንደ አልኩኝ ኦኬ ሌሎቹ ኦፍ ኮርስ በፓትሮኔጅ የሚኖሩ ስለሆነ እንዲ ማዕከል ምናምን ቢሉ አይገርም ኦፒዲዮ ሆን ተብሎ በጣም እንትን ብሔርተኛ ነው ኦነግ ነው እንዳይባል ለማሳየት በጣም በፍጥነት በቃ የማዕከል ዋና ጨፋሪ ሆኖ ነው የሚቀርቡት የነ ሱሌማን ደደፈው ኦፒዲዮ ማለት ነው የነ ሙክታር እና አይገርምም እሱ ግን የተወሰነም ቢሆን ኦቶኖሚ ያለው የሚባለው የትግራይ ክልል አፈጉባኤ ግን በዛ መልክ ሲጽፉ ሳይ ይህ ሀገር እንዴት ነው የሚያስበው እንግዲህ የፌደራል ስርዓቱ ስፖንሰር ነው በዋናነት የሚባለው የህወሓት የሚያስተዳድረው ክልል ነው ብለን ስለምናምን ማለት ነው እንዴት እነሱም እንደ ማዕከል ያስባሉ በየሳስብ በአጠቃላይ የኢትዮጵያ የፖለቲካ ባህል ወደማይማከልና ያልተማከለ ስርዓት ለመሄድ ማለትም ፌደራል ስርዓት ማለት የማይማከል ማለት ነው ያልተማከለ ብቻ ሳይሆን የማይማከል ማለት ለመሄድ የባህል የፖለቲካ ባህላችን በእጅጉ ወደ ኋላ የቀረ እንደሆነ የተረዳሁበት ሞመንት ነበረ ያ ለማለት ነው ዛሬ ደግሞ ጭራሽ በአጠቃላይ ክልሎች ለምን ይኖራሉ ነው ጥያቄው ያለው ክልሎች መብት ለምን ይኖራቸዋል አይደለም ክልሎች መኖር የለባቸውም እንደው ክልል የሚባለው የአፓርታይድ አጥር ነው
ኦኬ ክልል የሚባለው በቃ አፓርታይድ ማለት ነው የሚሉ እኮ ናቸው ያሉት ብሔርቶ እና እንኳን የራስን ዕድል በራስ የመወሰን መብትን መቀበል ቀርቶ ማለት ነው አንደኛ የኢትዮጵያ ሜይንስትሪም የፖለቲካ ሊቃን የፖለቲካ አስተሳሰብ ባህል ወይም ደግሞ ኤድዋርድ ሳይድ እንትናን ጠቅሶ አንድ ዘመን ኤድዋርድ ሳይድ የሚባል ምሁር ሬይመንድ ዊሊያምስ የሚባልን ሰው ጠቅሶ ምን ይላል the structure of feeling ይለዋል የፖለቲካ ሊቃኖቻችንና የህዝባችን the structure of feeling የቴስታቸው የተሰራበት የፖለቲካ መልካምና መጥፎውን የሚያጣጥሙበት ቴስት የተሰራው በኢምፔሪያል ፖለቲካ የተቃኘ ነው ዛሬም ድረስ አገሩ ህብረ ብሔራዊ ነው የፖለቲካ አስተሳሰቡ ባለ አንድ ብሔር ነው አገሩ በቲዮሪ ደረጃ ዴሞክራሲ ነው የፖለቲካ አስተሳሰቡ ግን ሞናርኪክ ነው አገሩ በቲዮሪ ደረጃ ፌደራል ነው የፖለቲካ አስተሳሰቡ ግን ማዕከላዊ ነው ኢምፔሪያል ነው ፌደራልና ኢምፔሪያል ዴሞክራቲክ እና አውቶክራቲክ ወይም ሞናርኪክ ኦኬ በጣም የተለያይተናል ገብቷል አሁን በአብዛኛው ከኛ ጋር የሚሟገተው የኢትዮጵያ የፖለቲካ ሊቅ ስለ በዚህ ዘመን ያለ አስተሳሰብ አይደለም የሚያየው ተቋማቱ ፌደራል ናቸው እሱ የሚያስበው ኢምፔሪያል አስተሳሰብ ነው ለዛ ነው በኢምፔሪያል ሀገር ውስጥ በፌደራል ስርዓት ውስጥ አንድ ቋንቋ ብቻ ይላል አንድ አስተዳደር ብቻ ይላል ያስተዳደር ወጥነት ይላል መንግስት ብለው እውቅና የሚሰጡት በነገራችን ላይ የፌደራል መንግስቱ ብቻ ነው መንግስት የለም ወይ ሲሉ የፌደራል መንግስቱ ነው እንጂ የአማራ ክልል መንግስት የትግራይ ክልል መንግስት ምናምን አይደለም ታንክስ ቱ ቲዲኤፍ እንደውም ቲዲኤፍ መስጋና ይግባው የትግራይ ክልልን እንደ ክልል የማየት እድል ተፈጥሯል በነገራችን ላይ አሁን በዚህ ባለው ዘመን ብቸኛው የፌደራል ስርዓትን ተጠቃሚ ሆኖ ክልልን እንደ ክልል የሚያስተዳድረው መንግስት ኢንፋክት በህገ መንግስትም አይደለም ከህገ መንግስት ማዕቀፍ ውጪ በፕሪቶሪያ ስምምነት መሰረት የትግራይ ክልል ብቻ ነው አሁን ሁለት ክልል ነው በኢትዮጵያ ውስጥ ያለው ማለት ትግራይና የኢትዮጵያ ሌሎች ክልሎች ሌሎቹ ክልሎች በአንድ ሰው ስር ነው ያሉት አንድ ክልል ነው ባይዘው የአብይ መንግስት የሚያስተዳድረው 8 ክልል አንድ ነው እነሱም የሚያዩት እሱም እንደዛ ነው የሚያስበው ክልሎችም የሚያስቡት እንደዛ ነው ሁለት ክልል ብቻ ነው አሁን ያለው በአሁኑ ሰዓት አንዱ ክልል በፕሪቶሪያ ስምምነት መሰረት የሚተዳደር ሌላው በአብይ በጎ ፈቃድ የሚተዳደር በአብይ እጅ ውስጥ ነው መሪዎቹን እሱ ይሰይማል እሱ ይሽራል ኦኬ የፈለገውን ውሳኔ እሱ ይወስናል እሱ ይሰርዛል ሁለት ክልል ነው አሁን ያለው ኢትዮጵያና ትግራይ የሚባሉ ማለት ነው ሌላው ኢትዮጵያና ትግራይ የሚባሉ አሁን እድሜ ለቲዲኤፍ እንደ ክልል እንደ መንግስት ይታያሉ እነሱ ከዛ ውጪ ግን ያለው ክልል የለም በኢትዮጵያ የፖለቲካ ሊቃን አስተሳሰብ ውስጥ እና ምን መሃል ላይ ከተፈለገ እኮ ይሄም ሊደረግ ይችላል ነው ማንኛውም ሰው እንደዛ ነው ያስበው ምንም ችግር አይደለም ይሄ የባህሉን ኋላ ቀርነት ነው አገሪቷ ፌደራል ነች አስተሳሰቡ ኢምፔሪያል ነው አገሪቷ ዲሞክራሲ ነች አስተሳሰቡ አውቶክራቲክ ነው አገሪቷ ያልተማከለች ነች ማለት ህብረ ብሔራዊ ነች አስተሳሰቡ ባለ አንድ ብሔር ነው አገሪቷ ህብረ ሃይማኖታዊ ነች መልቲ ኮንፌሽናል አስተሳሰቡ ግን ባለ አንድ ሃይማኖት ነች ስለዚህ የኢትዮጵያ ጠቅላይ ሚኒስትር በ2020 ላይ ቁጭ ብሎ ኦርቶዶክስ ማለት ሀገር ናት ሲል አረ ነውር ነው አረ አይባልም ያለ ሰው የለም ነገ ተመልሶ እነሱን እንደሚጎዳቸው ራሳቸው የኢትዮጵያ ኦርቶዶክስ ተዋህዶ አማኞች አልገባቸው እሰይ እኮ እሺ ምናምን ነው ያሉት እኮ አሁን ገና መሪ ያገኘን ተባረክ ምናምን ነው ያሉት አቡነ መርቆሪዎስ ከዛስ ይሄው ቤተክርስቲያኗን የጴንጤ መንግስት ይሄው መጥቶ የኦሮሞ መንግስት መጥቶ ቤተክርስቲያኒቷን ለማፍረስ ምናምን እያሉ ዛሬ ይጮሃሉ ምክንያቱም እነሱን ለማወደስ በገባ እጁ ነው እነሱን መበተን የጀመረው እኛስ ምን ይያልን ነበር አረ ሃይማኖትና መንግስት ላይ የቅልናቸው ኢትዮጵያ ሃይማኖቱ ቤተክርስቲያኒቷን አገር ናት አትበል ታው ይሄ አደገኛ ነው የ50 ዓመት አብዮትን ወደ ኋላ መመለስ ነው ታው ለምንድን ነው ይሄንን ሁሉም ማነሳው የኢትዮጵያ የፖለቲካ ባህል በተለይ የኢትዮጵያ ልሂቃን the significant the intellectuals that matter
ኢምፔሪያል ኦኬ ዩኒኮንፌሽናል ሞኖካልቸራል ሞኖናሽናል ኦቶክራቲክ የሆነ ስርዓትን የሚናፍቅ አይነት አስተሳሰብ ስላለ ነው። ሶ የፌደራሉ ስርዓት ተዋናዮች ራሳቸው የክልሎቹ ርዕሳነ መስተዳድር እና የአፈ ጉባኤዎች እንኳን ማዕከል እያሉ ነው የሚጽፉት የሚናገሩት። የጠቅላይ ፍርድ ቤት ዳኞች ፍርድ ውሳኔዎች ምናምን ስታይ የማዕከል የሚሉት ነገር ከማዕከል የሚል ንግግር የተለመደ ነው። የፍትህ ሚኒስቴር በአጠቃላይ ቢሮክራሲው የሚጽፈው መጻጻፍ ማዕከል እያለ ነው እና ከክልል የሚመጣ ነገርን I remember የብርሃንና ሰላም አንድ ጊዜ ሄድን እኔና ጓደኛዬ። ለምንድን ነው የሄድነው? ብርሃንና ሰላም የኢትዮጵያ ህጎች የሚታተሙት ብርሃንና ሰላም ማተሚያ ቤት ነው። ስለዚህ ህጎች ሲታተሙ ሲወጡ የምትገዛው ከዛ ነው። ስለዚህ እኔና ጓደኛዬ የኢትዮጵያ የክልሎች ህገ መንግስታትን ለመግዛት ብለን እዛ ሄድን። I remember ይሄ ነጭ ጋዋን የለበሰ ሰው እዛ ቆሞ የክልል ህገ መንግስታት የክልል አዋጆች እነሱን ፈልገን ነው አለ። ከዛ የክልል ህገ መንግስት ምናምን ስለው አለ ችግር የለም አለና የኢትዮጵያ ህገ መንግስት አምጥቶ ቁጭ አደረገ ፊቴ ላይ። አይ ይሄን አለን ጥሩ መልካም ይሄ አይደለም የክልሎቹ የኦሮሚያ የጋምቤላ የትግራይ ምናምን ስንለው ሰውየው እያየ ነው ፊቱ ተለወጠና እዚህ የክልሎች ነገር አንሸጥም የሆነ አባባሉን ብታየው it is for the ages ነገራ መጀመሪያ አልገባውም። ደጋግመን ስናስረዳው እዚህ የክልሎች ነገር የለም እንዴት ትጠይቃለህ አይነት ነገር እኛ አንሸጥም እንደዚህ አይነት ነገር አንሰራም ነገር አለ እና it tells you know ይሄ እንግዲህ የህግ ህዝብ ህግን በየት አክሰስ ያደርጋል? ከህግ ዋናው አሳታሚ the official legal gazette የሚታተመው በኢትዮጵያ ብርሃንና ሰላም ማተሚያ ድርጅት ነው። ስለዚህ እዛ ሄደ ህግን ስትጠይቀው አረ በስማም የኢትዮጵያ ህግ እንጂ እኛ የክልል ነገር እዚህ የለም። ከየት ነው የምናገኘው ታዲያ? ምክር ቤቶቹ በራሳቸው በወጪ ምናምን የሆነ ያህል አሳትመው ወይም የፌዴሬሽን ምክር ቤት አሳትመው ይልክላቸዋል። በቃ እቺው ናት ያለችው። This is the country where we are. የፖለቲካ ህግ ባህላችን ልክ አይደለም። በምን ሊጨርስልህ ይሄንን አንድ የ19ኛው ክፍለ ዘመን ስኮቲሽ I think 18ኛው ክፍለ ዘመን ስኮቲሽ political philosopher ነበረ። ምን ይላል? Tell me the making of the songs of a nation and I care not who writes its laws. የአንድን አገር ሙዚቃዎች ዘፈኖች የሚጽፈው ማን እንደሆነ ንገረኝ፣ ህጎቻቸውን ማን እንደሚጽፍ አይገደኝም። ለምንድን ነው ይሄንን የሚለው? ሙዚቃ የባህል መገለጫ ነው። አገሪቷ ምንድነው የምትዘፍነው የሚለውን እና ያንን የሚጽፈው ማን እንደሆነ ካወቁ አገሪቷ በምን እንደምትደራደርና እንዴት እንደምትኖር አውቅበታለሁና ህጉን ማን እንደጻፈው ማወቅም አልፈልግም ነው የሚለው። አንድሩ ፍሌቸር ይባላል። you can check him. Tell me the making of the songs of a nation and I care not who writes its laws. Okay? ምክንያቱም ሰው የሚኖረው በየቀኑ በሚሰማቸው ሙዚቃዎች ነው እንጂ በፓርላማ ቦታ ምን ማለት ነው? አስተሳሰቡ artists are the soft legislators ይባላል አይደል? ገጣሚዎች ለስላሳ የሆኑ የህግ የማውጣት ስራ ይሰራሉ። the soft legislators of society ይባላል። ስለዚህ አገሩን የሚገዛው የአገሩን አስተሳሰብ ባህሉ የሚቃኘው በእነዚህ በአርት በሚዲያ በኩል ባሉ ነው። ኢትዮጵያ ውስጥ ንጉሳዊነት፣ ማዕከላዊነት፣ አምባገነንነት ኤስቴቲሳይዝድ ሆኖ ይዘፈንለታል። ሚኒሊክ ኃይለ ሥላሴ ዛሬ በሐውልት መንገድ እንደገና ሊከበሩ የተጀመረው እኮ በእነ ቴዲ አፍሮ ዘፈን ጥቁር ሰው ምናምን እየተባለ ለረጅም ዘመን ሲዘፈን ቆይቶ ነው። የኃይል ተግባር ለምንድነው ከፖለቲካ ተግባሩ የማይወጣው? ከፖለቲካ ስርዓቱ የማይወጣው ምክንያቱም የኃይል ተግባር ለዘመናት በተጀግኖ ሲዘፈንበት የነበረ ነገር ነው። ወልቃይት የተዘመተው እኮ ትናንት አይደለም። እነ ፋሲል ደሞዝ አረሱት
ሁመራን አረሱት እያሉ ሲዘፍኑ ነበር። እኔ the cultural moorings of Ethiopian politics እከታተላለሁ። ምክንያቱም እንደተባለው የፖለቲካ ውሳኔ የሚወሰነው በህጎቹ መሰረት አይደለም። ባለፉት 27 ዓመታት የሆነው ይሄ ነው የሚወሰነው በዘፈኖቹ፣ በንግርቶቹ፣ በሚቀነቀኑ የአደባባይ ንግግሮች። ስለዚህ የት ነበረ የኢትዮጵያ ኢምፔሪያል ፖለቲክስ ሲደነቅ፣ አውቶክራሲ ሲደነቅ፣ ይሄ ሜሳያኒክ ፖለቲክስ፣ ሚሌኒየሪያን ፖለቲክስ ሲደነቅ የነበረ ካልከኝ ኢትዮጵያ ውስጥ ዲክቴተርሺፕ፣ ኦቶክራሲ፣ ሞናርኪ እና ኢምፓየር ኤስቴቲሳይዝ ሲደረግ ነበር። ኮንሱመብል የሆነ የባህል ፕሮዳክት ተደርጎ በአቫንጋርድ የኪነት ባለሙያዎች፣ የስነ ጥበብ ባለሙያዎች ሲቀነቀን ነበር። ከዚህ በፊት እንዳልኩት እዚሁ ሚዲያ ላይ እነ ሰርጸ ፍሬ ስብሐት፣ እነ ዲያቆን ዳንኤል፣ እነ ምናምን እኮ እነ ማን በዳኔ ምናምን በኢትዮጵያ የፖለቲካ ንግግር ውስጥ ትልቅ የሆኑበት ምክንያት አሁን የምታየው ፖለቲካ የተገነገነው የተሰራው በባህሉ ውስጥ ነው። የባህሉ ባላደራዎች ደግሞ ምንድነው የሚያጀግኑት ብለህ ካልክ ዲሞክራሲን ሲያጀግኑ ሰምተን አናውቅም። አንድ ቀን በስተት አንድ ፕሮ ዲሞክራሲ ዘፈን ሰምቼ አላውቅም ኢትዮጵያ ውስጥ። አንድ ህዝብን የሚያያይዝ የሚያገናኝ ዘፈን ሰምቼ አላውቅም። ትምክት የሚነዛ እንጂ አንድ በስተት። ምንድነው የሚዘፍኑት ካልክ ንጉሳዊነትን፣ ማዕከላዊነትን፣ አምባገነንነትን፣ አውቶክራትነትን፣ ጨቁኖ መግዛትን ምናምን ነው። ኖ ወንደር ዴይ ዋን መንግስት ስልጣን ሊሰየም በተዘጋጀበት ቀን አብይ አህመድ መጀመሪያ ያወደሳቸው መሪዎች የአምባገነንነት ተምሳሌት፣ የኢምፓየር አስፋፊዎች፣ የአግላይ ጠቅላይ ስርዓት ዋና መሪዎች ፌሶች የነበሩትን ምኒልክን፣ ኃይለ ሥላሴን፣ መንግስቱ ኃይለ ማርያምን ነበር። ምን ትጠብቃለህ? ይሄን አስተሳሰብ ይዞ የገባ ያለ ሰው ቤተ መንግስት ከተቀመጠ የሱ ፓትሮኖች ደግሞ እነ ዲያቆን ዳንኤል፣ እነ ሰርጸ ፍሬ ስብሐት፣ እነ ማናች የቺ አርቲስት ማን በዳኔ የምትባለው ያን ሰሞን ስትጮህ ቆይታ በኋላ ደግሞ የተራገፈችው ማለት ነው። ሲቀነሱ የተቀነሱት ሲደመሩ አንደኛ ነበሩት ማለት ነው። እነዚህ በሙሉ ማለት ነው። በነገራችን ላይ አብይ አህመድ ስልጣን ከመያዙ በፊት ያደርግ የነበረው ከነዚህ ከኢትዮጵያ አርቲስቶች ጋር የመጽሐፍ ንባብ ማዕከል ምናምን ነገር ያደርግ ነበር። እነሱ ይናገራሉ ዛሬ እንዴ ከኛ ጋር ያነብ ነበር እኮ ያን መጀመሪያ የጻፈው የሌላ ሰው ነው ብሎ እኛ ጋር አስነብቦ ነበር ምናምን ይሏል። That's why we need to be very very keen on analyzing the Ethiopian cultural landscape. ይሄ የአርቱን በነገራችን ላይ ይሄ አርኪቴክቶቹ አንዱ ደግሞ ይሄ የኢምፔሪያል ፖለቲክስ አጀጋኝ አርኪቴክቸር የጂኦግራፊ ኦፍ እንትን የሚወስን ስለሆነ ማለት ነው። ከኤስቴቲክ ብቻ አይደለም እኔ ማስታውሰው አንድ ኢንጂነር አርባን ኢንጂነር የሆነ ሰው ገና በፊት ማለት ነው አንተ ፌደራሊዝም ምናምን የምትለው ነገር እኮ በ50 ዓመት ውስጥ አይኖርም፣ ምክንያቱም ኢትዮጵያ አርባናይዝድ እየሆነች ነው። አርባናይዝድ ሲሆን ደግሞ የብሔር ፌደራሊዝም የሚለው ይቀራል፣ ሁሉም እየተቀላቀለ ስለሚሄድ ስለዚህ በዚህ መሰረት አስበውበት ነው 50 ዓመት በ2050 እኮ ብሔር ምናምን ክልል የሚባል አይኖርም ይልሃል። ፈረንሳይ ድረስ ሄዶ የአርባን ኢንጂነሪንግ ያጠና ስሙን ልጠራ የሚችለው የአንድ የኢንጂነሪንግ ፋክልቲ ዲን የነበረ ሰው ማለት ነው። እና ይሄ ለረጅም ዘመን የቆየ ነው። ይሄ እኔ በአካዴሚክ በነበርኩበት ጊዜ የምሰማው ነው በየቀኑ። ምንድን ነበር የነበረው? there was an anti-federalist anti-revolutionary counter culture በአካዴሚያ ውስጥ፣ በባህል ተቋማት ውስጥ፣ በሃይማኖት ተቋማት ውስጥ። ሶስቱ ናቸው የባህል ከስቶዲያን የባህል የእውቀትና የሃይማኖት ተቋማቱ ይሄን ሲጻሩ it is no accident በአብይ አህመድ ዘመን የኢትዮጵያ ኦርቶዶክስ ቤተክርስቲያን በቋንቋችሁ መስበክ ነውር ነው ብላ ልትፈርስ ነው ልትበጠበጥ ነው ተብሎ ጥቁር የለበሰችበት ዘመን ለ27 ዓመታት የነበረው የአቡነ ጳውሎስ ቤተክርስቲያን የቤተክርስቲያኑን መዋቅር በፌደራሉ መዋቅር መሰረት ይዘርጋ፣ በቋንቋቸው በተተረጎመ መጽሐፍ ቅዱስ ይሰበክ ብለው በመጽሐፍ ቅዱስ በኦሮምኛ ከተተረጎመ በኋላ እኮ አልተበተነም። በሳቸው ዘመን የተዘጋጀው አሁን ምን የሚባል መጣ?
በአማርኛ ይተርጎምና በሰባ ፊደል የተጻፈው እሱ ይሰራጭ ወደ ማለት ሄዱ። ወደኋላ ማለት ነው። አስብ። ለምንድን ነው ይሄን የምልህ? የኢትዮጵያ የአምባገነንነት፣ የንጉሳዊነት፣ የኢምፓየር እና የአውቶክራሲ እንትን አስተሳሰብ ገዢነት ያለው አስተሳሰብ በቤተ ክርስቲያን በባህል ተቋማትና በትምህርት ተቋማት ውስጥ ለረጅም ጊዜ የቆዩ አስተሳሰቦች ስለሆኑ ነው። አብይ አህመድ እነሱን ይዞ ነው ሮጦ ቤተ መንግስት ገብቶ አሁን ከዛ ስክሪፕት ነው የሚያነበው ሊለብዬ ነው። so the counter revolution has happened long ago አልገባንም እንጂኛ የአብዮት ጠበቃ ስለሌለ ዛሬ ደግሞ እንደምታየው ሁሉም እየተነሳ ያንን አብዮታዊና ተራማጅ የሆነ ትውልድ መስደብ ኖርማል ነገር ሆኗል። precisely because the stronger cultural the dominant cultural እንትን እሴት የዛ የአውቶክራቲክ አንቲ ዴሞክራቲክ አንቲ ፌደራሊስት ኢምፔሪያል አስተሳሰብ ስለሆነ ነው። so ዘፋኞቻችንን፣ ሰዓሊዎቻችንን፣ አርኪቴክቶቻችንን፣ ኢንጂነሮቻችንን፣ ዩኒቨርሲቲዎቻችንን፣ ቤተክርስቲያኖቻችንን በጥንቃቄ ማየት የሚያወሩትን ወሬ የሚያመነጩትን ዕውቀት በየቀኑ እየተከታተሉ እግር በእግር መተንተንና ማረም አስፈላጊ ይሆናል። it is no time አሁን ያለንበት ዘመን ለአንቲ ኢንተሌክቹዋሊዝም ተስፋፍቷል። ባይ ዘ ወይ አንቲ ኢንተሌክቹዋል ነው አሁን ያለው ካልቸር። ደግሞ ይሄ አንቲ ዎክ ምናምን የሚባለው በዌስት የሚሰማው አይደል? እሱን እንደተቀበሉ አድርገው ነው የሚወስዱት። ተስማምቶላቸዋል ከዛ አስተሳሰብ ጋር። ጸረ ዕውቀት የሆነ አስተሳሰብ ገኗል አሁን እና it is no time የዕውቀት ሰዎች ከፖለቲካው ራሳቸውን የሚያገሉበት ጊዜ አይደለም። because ጥልቅ የሆነ ጨለማ እየመጣብን ስለሆነ ማለት ነው። እያንዳንዱን እግር በእግር እየተከተልክ ማስተካከል አለበት። ቲዮሎጂካሊ በእምነት ተቋማት፣ ኤስቴቲካሊ በባህል ተቋማት፣ ኢንተሌክቹዋሊ ኤፒስቴሚካሊ በየዕውቀት ተቋማት በዩኒቨርሲቲዎች የሚወጡትን ነገሮች በሙሉ ክሪቲካሊ ኢንጌጅ ማድረግ ያስፈልጋል። ሞር ኦር ሌስ በፍራንክፈርት ስኩል ስታይል ማለት ነው። ክሪቲካል ቲዮሪ በጣም አስፈላጊ የሚሆንበት ጊዜ ነው ብዬ አምናለሁ። ለምን ዛሬ ያለንበት መከራ የተወለደው ቫዮለንስ ኤስቴቲሳይዝድ በመሆኑ ነው። በለው ቁረጠው በባህል በዘፈን ኤስቴቲሳይዝድ ሆኖ ለረጅም ዘመን የቆየ ነው። ሬጌን እና ኃይለ ሥላሴን በማያያዝ ስንት ዘፈን ነው ኃይለ ሥላሴ የሚል የዘፈነው ልጅ ቴድሮስ ግርማዊነቱ ምናምን እየተባለ እንደ ሌባ እኮ ሌባ እየተባለ ተባሮ የተገደለ ንጉስ ነው እኮ እነሱ ዛሬ የሚያገዝፉትና የሚያጀግኑብን። ይሄን መርሳት የለብንም። በሆነች እኮ ምንድነች ቮክስዋገን መኪና ሌባ እየተባለ ህዝብ እኛ አይደለንም እኮ ያው መቼም 4 ኪሎን ከቦ እስከ አብዮት አደባባይ ምናምን ተሰልፎ ሌባ ያላቸው ኦሮሞ አይደለም ወይም ብሔርተኞች አይደሉም። የአዲስ አበባ ከተማ ነው። አዲስ አበባዎች ናቸው። ወደዛ ቴሊዮ ዛሬ ተመልሶ ግን እሳቸውን የሚያወድስ እንደዚህ አይነት ነገር ይወራል። የኢትዮጵያ ተራማጅ ፖለቲካ ምሁራን የነበሩት እነ መሳይ ከበደ ኮንፌሽናል ሬቶሪክ ነው የሚያወሩት። ስተታችን ምናምን እያሉ ማለት ነው። ኮንፌሽን የደርግ ባለስልጣናት እንደዚሁ ስተት ነበርን እንደዚህ ማሰባችን። አሁን በቅርብ አንድ ትልቅ ምሁር አክሊሉ ሀብተወልድ እንደዚህ አይነት ትልቅ ሰው እንደሆነ ባውቅ ኖሮ እንደዛ አላስብም ነበር፣ አብዮተኛ አልሆንም ነበር ይላል። አሁን ካለው ጨለማ የበለጠ ትልቅ ጨለማ ከፊታችን ነው ልልህ ነው ይሄን ማነሳው። because የኃይል ተግባር፣ ወረራ፣ ነጠቃ፣ ማማከል፣ ስልጣንን አውቶክራት መሆን ከዘመነ መሳፍንት የሚታደገን እኮ ነው ተብሎ የሚታሰበው ይሄ። እሱም እንደዛ ነው ያለው። ከኦሮሞ አዳንኳት ሲል ኤግዛክትሊ ቴዎድሮስ ያለውን ነው። ባለፈው ተናግሬ ነበር ይሄን ነገር ኤዲት አድርጋችሁብኛል። አጼ ቴዎድሮስ ያለውን ነው። ኢየሩሳሌምን ተቱርክ ኢትዮጵያን ተጋላ ለመታደግ የሚለው ንግግር ዛሬና አብይ የሚያወሩት ንግግር ነው። ኦኬ ሚሌኒየሪያን ነው። ዘመነ መሳፍንትን በሚጠሉበት ፓሽን ነው የፌደራል ስርዓቱን የሚጠሉት። ለምን? ማዕከላዊነትን የሚያጀግን ትርክትና አስተሳሰብ የደናቁርት አስተሳሰብ ስላለ። አእምሮ አልተፈታም። ኢትዮጵያ የብርሃን ዓመት አላየችም። አብዮት ከብርሃን ዓመት በፊት ቀድሞ የመጣ ነው። ህዝቡ በትምህርት ሳይበለጽግ ጥቂት ሰዎች በነቁ ሰዎች እና ህዝቡ ደግሞ ችግሩ ሆድ ብሶቱ ስለባሰበት ያካሄደው አብዮት ነው
እንደ ለምንድን ነው ይሄ የምሁራንና የባህል ሰዎችን በጣም ማነሳው? በምድር ላይ ትልልቆቹ አብዮቶች ሲካሄዱ the French Revolution ለምሳሌ ሲካሄድ ለፊሎሶፍ ነበሩ የሚመሩት አይደለም እንዴ? the philosophers የሚባሉት የፈረንሳይ ከኋላው የነበረው ረጅም ጊዜ የቆየ ካልቸራል እና ኢንተሌክቹዋል መራመድ ነበር። የብርሃን አመት የሚባለው ለዛ ነው። እኛ ሀገር 85% በላይ actually 90% በላይ ኢሊትሬት በነበረ ዘመን ነው አብዮት የተካሄደው። አየህ፣ ስለዚህ አሁን እነዚህ የባህል ተቋማትን የተቆጣጠሩ ሰዎች ያንን ፊውዳላዊ አስተሳሰባቸውን ለመርጨት ይችላሉ እና አሁንም ኢትዮጵያ ኢምፔሪያል ነች በአስተሳሰብ። እኛ ደግሞ እንደ መዋቅርም ራሱ ኢትዮጵያ የሚባለው ሀገር ኢምፔሪያል ነው። እንደ ኦሮሞ ስናስብ በቅኝ የተያዘ the decolonization hasn't been completed። ኢትዮጵያ ውስጥ ከቅኝ ነፃ የመውጣቱ ትግል አልተፈጸመም፣ ገና ነው። አሁንም በዛ ትግል ውስጥ ነው ያለነው። መዋቅሩ ኢምፔሪያል ስለሆነ የመዋቅሩ ማማ ላይ የሚቀመጡት ሰዎች አብይ አህመድ ሆነ ሌላ ሰው ሆነ ያው የማማከል ኦብሴሽን አለባቸው። ለምን አሁንም as far as the south, the wider south is concerned ኢትዮጵያ ኮሎኒያል ኢምፓየር ነች። አሁንም የምትፈልገው ሎጂኳ አውትወርክ የሚያደርገው ከዛ የሚወጣው ሎጂክ ከ4 ኪሎ የሚወጣው ሎጂክ የመንቀል የመግፈፍ እና ዲስፕሌስ የማድረግ። ዛሬ ጉጂ የሚነቀለው በዛ ሎጂክ ነው። ጉጂ ከመሬቱ ይነቀላል። ኢትዮጵያ በዘመናዊነት ስም በልማት ስም ማስተር ፕላን ምን ማለት ነው? የቅኝ መሳሪያ ነው። በልማት ስም የኦሮሞ ህዝብ ይነቀላል። ምን እያደረገች ነው ኢትዮጵያ? አዲስ አበባ ከተማን ለማስፋፋት ኦሮሞን መንቀል አለባት። ኢትዮጵያ ለማደግ ስትል ዱባይን እንድትመስል ብልጭልጭ እንድትሆን ሲባል ህዝቡ መነቀል አለበት። በኦሮሞ ላይ ብቻ አይደለም ይሄ መነቀል ባይዘው እንደምታየው አሁን በኮሪደር ልማት ምናምን እየተባለ ይሄ ምንድነው የሚያሳይህ? አሁንም ኢምፓየር ነች። ነጠቃና ነቀላ ዋናው አካሄድ ነው፣ መተካት ህዝብን የሚለው ለማለት ነው። ይቅርታ በጣም አስረዘምኩኝ። ይታና በጣም ጥሩ ዘገሽ። እስካሁን እያወራን ያለነው የኢትዮጵያ ብሔሮች ወይ ደግሞ የኢትዮጵያ ህዝቦች የራስን እድል በራስ የመወሰን መብት ምንጮችና አስፈላጊነትን ነው ስናወራ የነበር ነው እስካሁን ድረስ ማለት ነው። ሄድ መለስ እያልን ከኢህአዴግ ጊዜም ምሳሌዎችን ወስደን አሁን ካለውም ጊዜም ምሳሌ እየወሰድን እያወራ ነው። አመጣጡንም ታሪካዊ ዳራውንም የሆነ ያክል ያወራንበት ማለት ነው። አሁን ደግሞ እስኪ ለየት ወዳለው የአብይ አህመድ ዘመን እንሻገርና ጥቂት እንፈትሽ እስኪ። አሁን ህብረ ብሔራዊ ፌደራሊዝሙ በህግ ደረጃ እዛው ነው ያለው። ቅድም ያብራራኸው በጣም በሚገርም አተረጓጎም ያስቀመጥከው የህግ መሰረት እዛው ነው ያለው። ህጉ አልተነካም። ግን ፕራክቲሱ በጣም ከብርሃን በፈጠነ ሂደት እየተሸረሸረ ያለ ነው የሚመስለው። አብይ እንደምታስታውሰው መጀመሪያ ላይ ገና ሲመጣ ክልሎች ድንበር የላቸውም ነው ያለው። በዚህ ነው የጀመረው። ንግግሩን አንተ ቅድም ስላነሳኸው መድገም የሚያስፈልግ አይመስለኝም። ኢናጉራል አድሬሱን ካስታወስክ እንዳለ አንድ ገዳ የሚል ቃል ከመግባቱ በስተቀረ መንግስቱም አትለውም የንጉሠ ነገሥቱ ንግግርም አትለውም። ከሁለቱም ቮካቡላሪዎችን የተዋሰና ቁልጭ ያለ የኢምፔሪያል ዘመን ንግግር ነው ያደረገው። እዛን ጊዜ ነው ከመደንገጥ የተነሳ ምን እየመጣ ነው ወደዚህ አገር ብለን ስናወራ የነበረው። ከዛን ጊዜ ጀምሮ ነው። ታስታውሳለህ ይህንን ጉዳይ። እስኪ ወደዛ ሄደን እስኪ አሁን ምን ላይ ነው ያለው ህብረ ብሔራዊ ፌደራሊዝሙ? በሪቶሪክ እና በፕራክቲስ ምን ደረጃ ላይ ነው ያለው የሚለውን እንድናወራ ነው ከሙዚቃ በኋላ ዘግሽ።
መልካም ጥያቄውን ኦልሬዲ ጠይቄያለሁ ጸግሽ። እንግዲህ እኛ ከምንለው እስኪ ገና ጠቅላይ ሚኒስትር ከመሆኑ በፊት ቋንቋን በተመለከተ አብይ አህመድ የተናገረውን አንድ አጭር ቪዲዮ ላሰማህና የሱን ቅኝቶች እንዴት እንደሚያስብ ስለ ህብረ ብሔራዊ ፌዴራሊዝም ስለ ብሔሮች መብት እንዴት እንደሚያስብ እስኪ እንደ ማሳያ እናድርግና 7ቱን ዓመታት ህብረ ብሔራዊ ፌዴራሊዝሙ እንዴት ነው የከረመው፣ ምን ደረጃ ላይ ነው ያለውን የምንለው እንፈትሽ እስኪ እንስማ። በኦሮሚያ ክልል የአማርኛ ትምህርት መጀመር አለበት። ቋንቋ ብቻውን ይፈስ አይደለም። ወግ አለበት፣ ተረት አለበት፣ ባህል አለበት፣ ትውፊት አለበት፣ ታሪክ አለበት። እዛ ውስጥ አንዱ ያንዱን እያወቀ እየተማረ ሲሄድ ይበልጥ ይወራረሳል። ኦሮሚያ ክልል ከ5ኛ ክፍል ያለውን ወደ 1ኛ ክፍል አድርጎ ማስተማር ፍጥነት ካልወሰነ በስተቀር እዚህም እዚያም የተለያየ ቋንቋ እየተናገር የተለያየ ባህል እየገነባን የተለያየ ማንነት እየገነባን የሆነ ጊዜ ላይ አንድ መሆን አስቸጋሪ። በዚህ አስተሳሰብ ነው እንግዲህ ወደ ጠቅላይ ሚኒስትርነት የመጣው። ይሄንን የተናገረው ኦሮሚያ ያለ ነው። በነገራችን ላይ በአንተ ምልከታ ጸግሽ በሪቶሪክ ደረጃ እና በፕራክቲስ ደረጃ ቅድም ታሪካዊ ዳራውን የተነተንከው ህገ መንግስታዊ መሰረቱን የተናገርከውና ሊሚቶቹንም በፕራክቲስ ደረጃ ምን ያክል ችግር እንደገጠመውም ሰፋ አድርገን እንዳብራራኸው በአብይ አህመድ ዘመን ደግሞ ህብረ ብሔራዊ ፌዴራሊዝም ምን አይነት ሁኔታ ላይ ነው ያለው? መልካም እንግዲህ በአብይ አህመድ ዘመን በኢህአዴግ ጊዜ ህብረ ብሔራዊ ፌዴራሊዝም በህገ መንግስት እውቅና አለው። to a certain extent ፐርፎርምም ይደረጋል። ፐርፎርሜቲቭ ነው። ፐርፎርሜቲቭ ሬሌቫንስ አላቸው። ለምሳሌ ብሔረሰቦች ቀን ታከብራለህ። ሌጂቲመሲ ለማግኘት ፐርፎርሜቲቭ ሮል አላቸው ማለት ነው። ስቴጅ ይደረጋሉ ማለት ነው እነዚህ የብሔር መብቶች። ሁለተኛ የብሔሮችን የራስን ዕድል በራስ የመወሰን መብት ወይም የብሔሮችን ሉዓላዊነት ሬጉሌት ለማድረግ ነው ኢህአዴግ የሚጠቀምበት የነበረው። መብትን አንዳንዴ እውቅና የምትሰጠው ሬጉሌት ለማድረግ ነው፣ ለመቆጣጠር ትፈቅደውና እንትን ታበጅለታለህ። ያንተው ስፊር ኦፍ ኢንፍሉዌንስ ውስጥ እንዲቆይ ታደርገዋለህ። ሰው ምንድነው የሚያደርገው? በኦፒዲዮ በኩል የኦሮሞ ህዝብ ጥያቄ ተመልሷል። ስለዚህ የኦሮሞ ህዝብ ጥያቄ የልማት የዲሞክራሲና የሰላም ነው። የኦሮሞን ህዝብ ሰላም የሚያናጉ ሁሉ አሸባሪዎች ናቸው። የኦሮሞ ህዝብ ነፃ አልወጣም ምናምን እያሉ የሚያወሩ ሰዎች ትክክል አይደሉም። so it is a way of regulation ማለት ነው። የኦሮሞ ህዝብ ከሌሎች ወንድሞቹ ጋር ሆኖ ህገ መንግስቱን አጽድቆ የራሱን ዕድል በራስ ወስኖ እዚህ ደርሷል ነው የሚሉት እኮ ካስታወስክ። እና አባዱላ ዋና ፐርፎርማንስ ይሄ ነው። ለዚህ ነው እኔ ኦህዴድ የሚባል ወንድም የለኝም ከኦህዴድ ጋር ተጣላ ሲባል ኦህዴድ ከወንድማማቾች እየተዋጉ ሲባል እኔ ኦህዴድ የሚባል ወንድም የለኝም። ምክንያቱም ኦህዴድ የኔን የተኖረ እውነት እየካደ ስልጣን የያዘ ቡድን ነው። አረ የኦሮሞ ህዝብ ጥያቄ ሲባል አይ የኦሮሞ ህዝብ እኮ ጥያቄ ተመልሷል በቃ እያለ ሚዘባነንብን ስለነበረ ችግሩንም እንኳን እንዳለ እውቅና ላለመስጠት የሚናገር ቡድን ስለሆነ በዛ ወቅት ፌዴራሊዝም ምንድን ነበር ካልከኝ፣ አንደኛ የፖለቲካል ፐርፎርማቲቭሊ ሌጂቲመሲ ለማግኘት የስልጣን ተቀባይነት እንዲኖረው ለማግኘት በተወሰነ ደረጃ ስቴጅ ያደርጉታል፣ ይመደርኩታል፣ መድረክ ላይ ያወጡታል ማለት ነው። የባህል መብት የቋንቋ መብት ምናምን እውቅና አለው ይባላል።